Showtime. አይናዲስ ሚዲያ ኮሚዩኒኬሽን በጄኤፍኤም 106.7 ሬዲዮ ጣቢያ ላይ አርዲ ሚውዚክ ዘወትር ሰኞ ከረፋዱ 4 ሰዓት ከ30 እስከ 6 ሰዓት እንዲሁም ዘወትር አርብ ከምሽቱ 12 ሰዓት እስከ 1 ሰዓት አርዲ ሚውዚክ DJ Peach RD Music coming through your speaker በጄኤፍኤም 106.7 ሬዲዮ ጣቢያ ላይ ሰላም ጤና ይስጥልኝ የተከበራችሁና የምንወዳችሁ አድማጮቻችን ይህ በአይናዲስ ሚዲያ ኮሚዩኒኬሽን ተዘጋጅቶ በጄኤፍኤም 106.7 ላይ የሚቀርብላችሁ አርዲ ሚውዚክ ልዩ የመዝናኛና የመረጃ ዝግጅታችን የለተሰኞ ዝግጅታችን አርብ ምሽት ስንለያይ ቀጠሮ በያዝነው መሰረት ያምላክን ፈቃዱ ነው ልክ 4:30 ሲል ፕሮግራማችን ተጀምሯል እስከ ቀኑ 6 ሰዓት ድረስ ለ1 ሰዓት ከ30 ያክል በአፍሪካ ኒውስ ፕሮግራማችን ላይ ዛሬ ከእንግዳ ጋር ነው ስቱዲዮ ያለሁት ቅዳሜና እሁድን በመልካም እንዳሳለፋችሁ በጥሩ እንዳሳለፋችሁ ተስፋ አደርጋለሁኝ ለመላው እስልምና እምነት ተከታዮች አሁንም በድጋሚ እንኳን አደረሳችሁ ማለት እንወዳለሁ የለተሰኞ የአፍሪካ ኒውስ አዳዲስ የአፍሪካ ሙዚቃዎች የምንገባበዝበት ዕለት ነው ባሳለፍነው ሳምንት መገባደጃ አርብ ምሽት ላይ ደግሞ ከኛ ሀገር በ2017 ከተበረከተሉን አዳዲስ አልበሞች መካከል ውቅያኖስ የዛይን ሬብልስ አልበም ይገኝበታል የአፍሪካ ኒውስ ነው ፕሮግራማችን ኢትዮጵያዊ ሙዚቀኞች ናቸው ዛይን ሬብልስ ከዚህ ቀደም ንቃት በተሰኘ አልበማቸው እናቃቸዋለን ሁለተኛ አልበም ውቅያኖስ የተሰኘውን ባሳለፍነው አርብ አበርክተውልናል ይሄንን በተመለከተም ከዛይን ሬብልስ ውቅያኖስን ራሱን እዚህ ስቱዲዮ ጋብዤው አብረናችሁ እስከ ቀኑ 6 ሰዓት ድረስ ቆይታ የምናደርግ ነው የሚሆነው ውቅያኖስ እንኳን ደህና መጣ እንኳን ደህና ቆየኝ እንኳን ደህና ቆያችሁን የአርዲ ሬዲዮ ፕሮግራም ተከታታዮች በሙሉ በጣም እጅግ አርጌ ነው ማመሰግነው ጊዜን ሰውተህ ስቱዲያችን ስለተገናኘን በጣም ደስ ብሎኛል ከመጀመሪያው አልበም ጀምሮ ከአርዲ ሚውዚክ ላይ ሙዚቃችሁ ጠፍቶ አቅም ንቃት የተሰኘውን አልበም በደንብ አጫውተናል የሬጌ ሴሽን ፕሮግራማችን ላይ በዚህ በ2017 ደግሞ አዳዲስ አልበሞች ተበርክተውልናል እንደዚሁም የሚወጡ ምን ጠብቃቸው አሉ አርብ ምሽት ላይ ሁለተኛ አልበማችሁን ወደኛ ጆሮ አድርሳችኋል በጣም የሚያማምሩ ሙዚቃዎች ተካተውበታል እንደው ለመንደርደሪያ ያክል ምን ያህል ትራኮች በውቅያኖስ አልበም ላይ ተካተዋል እሺ በጣም አመሰግናለሁ ፒቹ በጣም ለእናንተም ለድጋፋችሁ ማለት ነው ሙዚቃችንን ስለንቃተም ትንሽ አንስታልና እሱም አመሰግናለሁ እዚህኛው ውቅያኖስ አልበም ላይ 10 ትራኮች አሉ እንግዲህ በ10 ትራክ መተናል ማለት ነው ለተኛ ጊዜ ሁለቱም አልበሞች ላይ በአማርኛም በእንግሊዘኛም ሁለቱንም ቋንቋዎች ነው የምትጫወቱት እዚህኛው ላይም ስመለከት ግማሽ በግማሽ እንግሊዘኛ አለ ሌላው ደግሞ በአማርኛ የተሰራለ በትክክል እንደዛ ነው ስለዚህ ሁለቱንም ሙዚቃዎች በእንግሊዘኛም በአማርኛም ከተሰሩት ከውቅያኖስ ሁለተኛ አልበማቸው የዛይን ሬብልስ ላይ እየተገባበዝን አብረን ቆይታ የምናደርግ ነው የሚሆነው ከአልበማቸው ላይ አንድ ሙዚቃ እንድገማችሁና ተመልሰን እንገናኛለን በደንብ በስፋት ከአጀማመራቸው ጀምሮ ወደፊት ስላላቸው ቅድ እንደዚሁም ደግሞ ስለዚህኛው ስለ አዲሱ አልበምም እንዴት ተሰራ ወጣውረዱን በደንብ እንመለከታለን አብረን እንድንቆይ በአክብሮት በፍቅር ጋበዝኳችሁ ዲጄ ፒቹ ፕሮግራሙን አዘጋጅቼ እየቀረብኩላችሁ አብረን ደግሞ ከውቅያኖስ ጋር ፕሮግራሙን እየመራን አብረናችሁ እንቆያለን ኤደን ቴክኒኩን በመቆጣጠር አብራን ትቆያለች 0944 72 12 72 ላይ አጫጭር የጽሁፍ መልእክቶቻችሁን አድርሱን ለዛይን ሬብልስ ያላችሁን ጥያቄ አስተያየት አድናቆትም በዛው መላክ ትችላላችሁ ከዛ በተጨማሪ ኢንተርኔት አክሰሱ ያላችሁ AMC አርዲ ሚውዚክ የፌስቡክ ፋን ፔጃችን ነው እዛ ላይም አስተያየቶቻችሁን ሐሳቦቻችሁን ልታደርሱን ትችላላችሁ ፕሮግራማችንንም በቀጥታ እዛ ላይ መመልከትም ማዳመጥም ትችላላችሁ ማለት ነው ቆንጆ ጊዜ ከአርዲ ሚውዚክ ጋር ተመኘውኝ ጄኤፍኤም 106.7 ላይ ቆንጆ የለተሰኞ ረፋድ ይሁንላችሁ
አርዲ ሚውዚክ በጂኤፍኤም 106.7 ላይ የለተሰኘው ፕሮግራማችን የአርዲ ሚውዚክ ፕሮግራማችንን ነው ያደመጣችሁ ያላችሁት። እስክስ በተሰኘው በዛይን ሬብልስ አዲሱ አልበማቸው ውቅያኖስ ላይ በተካተተው ሙዚቃ ተጀመረ ፕሮግራማችን። ውቅያኖስን ከዛይን ሬብልስ አስተዋውቂያችሁ ከዛው ከውቅያኖስ አልበም ላይ ደግሞ ቁም ወይም ደግሞ እንቁም በተጠንቀቅ ሚሊዮን ሙዚቃ ነው የጋበዝኳችሁ። በጣም በእያንዳንዱ ስንኝ ላይ በጣም በርካታ ሐሳቦች አሉት። ወደዚህ ሙዚቃ ሐሳብ ከመምጣት በፊት ከስያሜው ልነሳና ዛይን ሬብልስ አመፀኞች ነው፣ ዛይን ደግሞ ጽዮን ብለን የምንጠራው ነው። የጽዮን አመፀኞች በቀጥታ እናንተም ስትተረጉሙት እንደዛ ተመልክቻለሁኝ። ትክክል። ምን ላይ ነው አመጻችሁ? እቺ ጥያቄ ትጠየቃለች ብዙ ጊዜ። ይሄ እንግዲህ ስሙ ራሱ መጀመሪያ የወጣው ስያሜው ራሱ የወጣው የዛሬ ኦልሞስት 24 ዓመት ነው። ዛይን ሬብልስ ሲመሰረት ማለት ነው። በስንት ዓመተ ምህረት ተመሰረተ? ይሄ እንግዲህ የምቆጥረው መጫወት የጀመረው ከዛ በፊት ነው፣ ግን የምቆጥረው የመጀመሪያ መድረክ ከወጣንበት ቀን ጀምሮ ነው። በቀላሉ ለመያዝ ስለሚመቸኝ 1994 ዓመተ ምህረት ላይ ነው መጀመሪያ መድረክ ላይ ወጣነው በአበሻ አቆጣጠር ማለት ነው። ዋው ሶ ረጅም ጊዜ ነው። 24 ዓመት ማለት 24 years እና ያኔ ነው የተመሰረተው ቡድኑ። ስለዚህ ስያሜውንም ልክ ሲጀምር ጀምሮ የነበረ ስያሜ። አመጻችሁ ምን ላይ ነው? አመጻችን ምን ላይ መሰለ? እኛ አሁን ዛይን ሬብልስ ነው የሚለው አይደል? ጽዮን እኛ ጽዮን አይደለም፣ የጽዮን አማጽያን ነን። ለሷ ጽዮን ኡን ትሆን ዘንድ ነው ያመጽ ነው። ስለዚህ ጽዮን ኡን እንዳትሆን፣ ጽዮን ማለት እግዚአብሔር የሚገኝበት ባጭሩ ስንገልጸው በእንደዛ ነው እንጂ በጣም ብዙ ሰፊ በመንፈሳዊ ከሄድ በጣም ብዙ ነው። ፊዚካል የሚያስቡት አሉ፣ በተለያየ ራስታዎች ጋር ፊዚካሊ አፍሪካ ልትሆን ትችላለች እና በሁሉም ስትሄድ ጽዮን ትልቅ ቦታ አላት እና በተለያየ አመለካከት ልትታይ ትችላለች። ግን ዋናው ነገር ያ ነገር እውን መሆን የሚችለው ያንን የዛ ተቃራኒ የሆነው ሳይድ ሲሸነፍ ነው። የዛ ተቃራኒ ሳይድ ደግሞ ክፋት፣ መጥፎነት ምናምን ትላቸው እነዚህ በሙሉ ሀሳቦች እግዚአብሔር እንዳይኖር የሚያደርጉ ነገሮች በሙሉ ናቸው ማለት ነው። ስለዚህ እነሱን በሙሉ እንዋጋቸዋለን እና እንጽባቸዋለን ማለት ነው። ስለዚህ እርስ በርስ እኔ እናንተን እንዳያግባቡን የሚያደርጉ ነገሮች ላይ ነው አመጾ ያለው ማለት ነው። ያ ነው ትክክለኛው። ከስያሜው ጀምሮ በጣም የሚያስደስት ሐሳብ ያለው ነው። ዛይን ሬብልስ ዛይንን ብዙዎቻችን እናውቀዋለን። በርካታ የሬጌ ሙዚቀኞች ይጫወቱታል። ከዚህም ጋር አስታከው በጣም በርካታ ሐሳቦችን በራስታዎች ዘንድ ጽዮን ብለው የኛን ሀገር ይጠሯታል። የዛንም ከዚህም መነሳታችሁን እንደ አንድ ማሳያም ነው ብዬ ነው የማስበው። የመጀመሪያው ንቃት አልበማችሁ ተወዳጅነትን አትርፏል። ዛይን ሬብልስን ስትጀምሩ እንደ ባንድ ነው ወይስ ደግሞ ሙዚቀኛው በድምጽ ብቻ ነው ተሳታፊዎች የነበሩት? ምንድነው ሙዚቃ መሳሪያ የሚጫወት መሀላችን ነበሩ። በብዛት ትንሽ ሁላችንም የሆነ ነገር አንስተናል ያኔ ስንጀምር። እኔም ጊታር ትንሽ አንስቻለሁ፣ ያኛውም ተናስቶ ሙከራ ነበረ። ግን በሙከራው መሀል ያንተን ማንነት ታገኘዋለህ። ወይ ግጥም ላይ በጣም ታተኩራለህ፣ ወይ ዜማ ላይ ታተኩራለህ፣ ወይ ሌላኛው ሙዚቃ መሳሪያ ላይ ታተኩራለህና ገና ከጅምሩ እኔ አየው ትንሽ ጊታር ጀመርኩኝና ሞር መስፈኑ ላይና ዜማ ማውጣቱ ላይ መጻፉ ላይ ነበር ፍላጎቴ። ሰው ወደዛ መሀላችን ሮቢ ዩሄ ምንድነው ሮቤል ነበር ጓደኛ ነበረን፣ ዛይን ሬብልስ አባሪ ነበር። እሱ ጊታር በጣም ይወድ ነበር፣ ይጫወት ነበር። ስለዚህ እሱ በቦክስ ጊታር እየተጫወተ እኛ አብረን ነው እንዘፍን ነበር። አንድ ቦክስ ጊታር ሌላ መሳሪያ ራሱ ለማግኘት በዛ እድሜ በጣም ከባድ ነበር። ከባድ ዘጠናዎቹ በጣም አንደኛ በእንትኑ አይገኝም ሙዚቃ መሳሪያ በቀላሉ የለም። እንትን መድረክም ብዙ የለም፣ ብዙ ነገር የለም። በቃ ኢቭን ሙዚቃ ኢቭን ቢት ምናምን አሁን ሰው ከዩቲዩብ ከምናምን ያገኛል ከምናምን የለም። በቃ ቴፕ ካሴት ላይ ኮኔክሽኑም የለም። እቃዎቹንም ለማግኘት በጣም ከባድ ነበር። እንዳልከውም ኢቨንቶችና ኮንሰርቶችም ደግሞ በእንደዚህ በዘመናዊ ጀነር ወይም ደግሞ ዘመናዊ በምንለው የሙዚቃ ስልት ላይ ብዙ የሚሰሩ አልነበሩም። ስለዚህ እኛ በቦክስ ጊታር ጀመርን። ግን ያቺ ብቻ ነበረች፣ እሷን ብቻ ይዘን የተንቀሳቀስ ነውና መጀመሪያ ያልኩ መድረክ 1994 ላይ ስንሄድ ልጁ ኮንሰርት the rising of the hip hop squad የሚል ፕሮግራም ነውና ያ ሂፕ ሆፕ አይደለም የምንሰራው ሬጌ ልንሰራን ፍላጎታችን ስንሄድ ግን የራፕ ፕሮግራም ነው። ሶ ልጁ ያዘጋጀው ምንም ላደርግላችሁ አልችልም ያለኝ፣ ምንም ልረዳችሁ አልችልም። አይደር ራፕ ታደርጋላችሁ ወይ ከዛ ተቀራራቢ ነገር ትሰራላችሁ እንጂ
ሬጌ እንድትሰሩ እዚህ ጋር ባንድ ፕሮቫይድ ላደርግ አልችልም። ስለዚህ የመጀመሪያው መድረክ ራሱ በቃ ትልቅ ፈተና የመጀመሪያው በሱ ነው የጀመረው፣ በፈተና ነው የጀመረው። ኢቭን አንደኛው አባላችን እኔ ራፕ ልሰራ አልችልም ሬጌ ብቻ ነው ብሎ ከንቱን ኮንቪክሽኑ በጣም እንትን ብሎት በቃ አልሰራም ምናምን ብሎ እንትን እኛ ደግሞ ሙዚቃውን መጀመር በዚህም በዛ መጀመር አለብን ብለን የገባንበት ዋናው መልእክቱ መጀመሪያ ይተላለፍ በሚል ሞከርን። ራፕ አረግን። ዘፈኖች አሉ በራፕ የሰራናቸው ዘፈኖች ለሰርተናል። ሂፕ ሆፕ እና ዘፈኖች ነበሩ። በዛ ምክንያት ነው የሰራነው እነዛ የጀመርነው ራሱ ያኛውንም እንደምንችል በደንብ ከዛም በፊት እናቅ ነበርና በቃ በሱም ጀመርን ላሉ። እንዴት ነበር ተቀባይነቱ? አሪፍ ነው። ምክንያቱም እንደሌላው አይነት ራፕ አይደለም። ዜማ አለው መሀል ላይ ኮረሱ ላይ ምናምን አንደኛውን ራፕ ያደረግነው መድረክ ላይ በቦክስ ጊታር እሱ የተጫወተ ነው ራፕ ያደረግነው። ሶ እንትን አለው የሆነ ፍሌቨር አለ። ሁለተኛው ደግሞ ቢት አገኘን። አጋጣሚ አንድ ዲስኦርደርስ የሚባል ከተለያየ ከጀሜይካ ከኢንግላንድ እና የመጡ ግሩፖች ነበሩ አሉ። አሁንም የተለያዩ ልጆቹ በተለያየ ስም እናገኛቸዋለን አዲስ አበባ ውስጥ በዚህ ሰዓት እና እነሱ ተሰባስበው ካያ የሚባል ነበር ከነሱ መሀል አይኖ ካያ መጀመሪያ ቢት ነው የሰጠን እሱ ነው ይሄኛው ቢት ብሎ ያን ተዋውቀን እና በሱ ራስተፍሪ የሚል አንድ ዘፈን ሰራ። ሞር ቢቱ ለኛ ሞር ወደ ዳንስሆል ወይም ወደ ራጋ ከዳንስሆል ወደ ራጋ ሄደ ነበርና ተመቸን አትሊስት ያ ነገርና ሁለቱን ይዘን ወጣን። አንድ ራፕ እንትን አኩስቲክ ቫይብ ያለው አንድ ደግሞ ዳንስሆል መሳይ ምናምን ራጋ መሳይ ነገር ሰርተን በሱ ጀመረ። ስለዚህ ለዛንለትም እንደ ጣም ወይም ደግሞ እንደ ፍሌቨር ሆናችሁ ነበር ማለት ያስደፍራል። ከዛ የኦኬ አፍሪካ የተሰኘ መጋዚን ላይ እንደዚሁ ሳገላብጥ ስለናንተ የተመለከትኩት ነገር ብዙዎች የምናቀው ወይም ደግሞ ብዙዎቻችን ዛይን ሬብልስን የምናቀው ንቃት በተሰኘው አልበም ነው። ወይም ደግሞ በጣም ቅርብ ከሆነን የተለያዩ መድረኮች ላይ ስትጫወቱ ባሉ ሙዚቃዎች ነው የምትታወቁት። ግን እዚህ ኦኬ አፍሪካ የተሰኘው መጋዚን ላይ ግን ከዛ በፊት አንድ አልበም እንዳለና ነጠላ ዜማም እንደዚሁ ቀድሞ ለአልበሙ መንደርደሪያ እንደወጣ ተመልክቼ ነበር። በትክክል እኛ ምንድነው መሰለ መጀመሪያ እንደውም ከዛ በፊት ሁላ ባለ 4 ዘፈን ያለው ኢፒ ለቀናል። ያቺን ኢፒ ያው ያኔ እንትን የለም እንደዚህ ብዙ ሚተሰለ በሲዲ ነውና ተወሰነ ሲዲ አትመን ሰዎች ነው የበተነው። እዛው ቀረ እነዛ ሰዎች ጋር እንትን አሉ። ከዛ ከኢፒ ውስጥ ከነበሩ ዘፈኖች ራሱ በቪዲዮ ክሊፕ የሚታወቁና ክሩዝን ምናምን ያሉ ክሩዝን አዲስ አመት ምናምን የሚሉ ዘፈኖች ነበሩበት። ከዛ መለከት የሚባል ኮምፓይሌሽን ወይ ስብስብ አልበም ሰራን። የተለያየ አርቲስት ሆናችሁ የተለያየ አርቲስት ያለበት ማለት እኛ ዛይን ሬብልስ ነበሩ፣ ኤበኒ ጄ እና ቤንጃሚን ቢትስ እና ስታቲክ እና ናቲ ሲምስ እና ላይን ሃርት ሶልጀርስ እና ዶክተር ቢ በጣም ብዙ ነው እና የተለያየ ያኔ ሁሉም የሚሞክረው በሙሉ አንድ ላይ ለምን አይሆንም የሚል ሐሳብ ያስኩና እንትን አልኳቸው። ተስማሙ። ዛይን ሬብልስ እና እነሱ ተስማማን። ሶ ያንን ሲዲ ደግሞ መለከት በሚል አልበም አውጥተነዋል። ከዛ ውስጥ መልክሽ ለኛ እንደ ሲንግል ወጥቷል። መልክሽ የሚል ዘፈን ነበረ። እሱን ኦኬ አፍሪካም ሲያስተዋውቁት እሱን ነው መጀመሪያ እንደ አልበም ልንሰራው ነበር የኛም ብቻ ግን ሌሎችንም ይዘን እንቀጥል በሚል ነው መለከትን የሰራነው። ስለዚህ የመጀመሪያ የስብስብ ወይም ደግሞ የኮላቦ አልበም መለከትን እናውቃለን። ከዛ ደግሞ ንቃት የተሰኘው አልበማችሁ መጣ። በንቃት ላይ ዛይን ሬብልስን በደንብ ያስተዋወቃችሁበት ከኛም ሀገር አልፎ በተለያዩ ሀገራት ላይ የሙዚቃ ዝግጅቶቻችሁን ያቀረባችሁበት ነው። የሬጌ ባንድን ስንመለከት ቦማሌ ኢን ዘ ዌለርስ ተብሎ ተጀምሮ አሁንም ድረስ ዘ ዌለርስ አሉ። ከአባትየው ልጅየው ወርሶ እየተቀጣጠለ የመጣ ነው። ብላኩሩን ብናነሳ 1970ዎቹ መጨረሻ ጀምሮ አሁን ድረስ ብላኩሩ አሉ። ባሳለፍነው ሳምንት ላይ እስራኤል ቫይብሬሽን እንደዚሁ የተለያዩ ቦታዎች ላይ የሙዚቃ ዝግጅታቸውን ሲያቀርቡ ተመልክቻለሁ። የሚወጡ የሚገቡ ሙዚቀኞች ሊኖሩ ይችላሉ፣ ግን የባንዱ ስም እስከ መጨረሻው አብሮ እየሄደ እየተጓዘ ነው ያለው። ዛይን ሬብልስ ምን ያህል አባላት ነበሩት? እነማን ገብተው እነማን ወጡ? አሁንስ በዚህ ላይ በአሁኑ ሰዓት ላይ አክቲቭ ሆነው እየሰሩ ያሉ የዛይን ሬብልስ አባላት እነማን ናቸው? ዛይን ሬብልስ ሲጀምር 4 ነበርን። ከዛ ወደ 5 ተሸጋገርን። እነዛ ማለት ሮቢ ዩሄ ያልኩ ቅድም ጊታር የሚጫወተው የነበረው እስክንድር ኤልያስ ወይ ከዛ በኋላ ይሳቅ ኤልያስን ታውቀዋለህ? እስክንድር ኤልያስ የይሳቅ ታላቅ ወንድም ማለት ነው። በታላቅ ወንድሙ ነው የተጀመረው። እስክንድር ኤልያስ፣ ሮቤል ዩሄ አለ፣ እኔ ያለው ቴዎድሮስ ኃይሌ አለ እና ሰለሞን መለሰ ወይም አሌኮ የምንለው አሁን እሱም አለ። ከዛ ደግሞ ናታን ኃይለማርያም ምንለዋል። እነዚያው
በአጠቃላይ የነበሩት ናቸው። ግን እዚህ ጋር ምንድነው ልክ ቴዎድሮስ ሲወጣ ናታን ኃይለማርያም ሲገባ ምናምን እነዚህ ቁጥሩ ተመሳሳይ ሆነ ይቀጥላልና ከሆነ ጊዜ በኋላ ናታን ኃይለማርያም እሱ ኪቦርድ ይጫወት ነበር። ናታን ያልኩት ኪቦርድ ነው የሚይዝልን የነበረው። ሮቢም ጊታር የሚጫወት የነበረው ትንሽ ራፕ ያደርግ ነበር። እሱም ወጣ፣ ሁለቱ አቆሙ። ሶስታችን ትንሽ ሞከርን። ከዛ በኋላ እስክንድር ኤልያስም አቆመ። ቴዎድሮስ ያኔ ራፕ አላደርግ ምናምን ብሎ ከወጡት እንትን ውስጥ አንዱ ነው። ከዛ በኋላ እኔና ሰለሞን መለሰ ሆነን ወደ 10 ምናምን መድረክ ራሳችን ስናስተዋውቅ ቆየን። ከዛ እሱም ደግሞ በቃ ህይወት በተለያየ ምክንያት ኤኒዌይስ ከኢትዮጵያ ወደ ዱባይ ሄደ። በቃ ለስራም ለህይወትም ወደዛ ሄደ። ስለዚህ እኔ ነኝ የቀረሁት የነበረውና ልክ ያ እዛ አካባቢ ላይ ይሳቅ ኤልያስ መጣ። እስክንድር ኤልያስ ወንድሙ ኢንስፓየርድ የነበረ ልጅ ነውና በጣም ግጥም ይጽፋል፣ የሚገርም ግጥም ይጽፋል፣ ይዘፍናል ምናምን። ጆይን አረገ፣ ተቀላቀለ። እና እሱን ቴዎድሮስ ተመለሰ። ሶስት ሆነን ብዙ ጊዜ ሰራን። ያልወጣ ኦልሞስት ያልወጡ በጣም ብዙ ዘፈኖች አሉ አብረን የሰራናቸው የነበረ ሙሉ አልበም ተሰርቶ ከዛ አልበም ውስጥ የምታውቋቸው እነዚህ ክሩዝን፣ መልክሽ፣ አዲስ አመት ምናምን እነሱ አሉበት። ቪዲዮ ክሊፕ የተሰራላቸው ማለት ነው። ቪዲዮ ክሊፕ እንትን ላቭ ኢዝ ዋት ዊ ኒድ ምናምን እነዚህ ክሊፕ የተሰራላቸው ናቸው። ከዛ ውጪ ግን ብዙ አሉ ማመን ብዙ አሉ ወደ ያልወጡና ያን አልበም እንትን አላለም፣ ግን ያን አብረን ሰርተን ነበር። ከዛ ንቃት አልበም ላይ ደግሞ ቴዎድሮስ አሁን ለጊዜው ያንሳት አቆመ። እኔና ይሳቅ ኤልያስ ሆነን ንቃት አልበም ሙሉ ለሙሉ ሰራን ማለት ነው። አሁን ውቅያኖስ ጋር መተናል። እንመጣለን ውቅያኖስ ላይ። ከንቃት ጋር በተገናኘ ግን ከኢትዮጵያም ውጪ የሙዚቃ ዝግጅቶቻችሁን አቅርባችኋል። ከነዚህ መካከል በዛንዚባር ይመስለኛል እንደዚህ የተመለከትኩት አለ። እንደውም አስታውሳለሁ ለአንድ ኮንሰርት ለአንድ ኢቨንት ፈልጌ ስደውል አሁን ይቅርታ ዛንዚባር ለስራ እዛ ነው ያለነው ብላ ከኛም አልፎ ወደ ሌላ ሀገር ሄዳችሁ የሙዚቃ ዝግጅትን አቅርባችኋል እና እንዴት ነው ኤክስፒሪየንሱስ? የሚገርም አቀባበል ነው ያደረጉልን። ምክንያቱም አሁን በሬጌ ኢትዮጵያ ትጠበቃለች። እሱን ነገር ማወቅ አለብን ሁላችንም። ማለት በጣም ትልቅ ቦታ ነው ያላት ኢትዮጵያ ሬጌ ውስጥ ከታሪኩ ጋር የተገናኘ ስለሆነ ማለት ነው። እና ያ ሁሉም ስለ ኢትዮጵያ ይዘፍናሉ፣ ሁሉም ትይላሉ ምናምን ይላል። ግን ከኢትዮጵያ ብዙም አርቲስት እየወጣ አይደለም በሬጌ ወይ ቢወጣ ራሱ ትንሽ እዚሁ ለሀገር ውስጥ ነው እንጂ ለዓለም አቀፍ እየሰራን አይደለም። እዛም እንደዚህ ወጥቶ በሬጌ የሚሰራ ምናምን ብዙ ስለሌለ ስለማያጋጥማቸው በጣም ነው የገረማቸው። አንደኛ ሲያገኙን ከፍተኛ አቀባበል ነው ያደረጉልን። ኢቭን የፕሮግራም 2 ቀን ፌስቲቫል ነው ሬጌ ፌስቲቫሉ፣ ዛንዚባር ሬጌ ፌስቲቫል። ወደ በጣም የተለያዩ ሀገሮች ይሳተፉበታል። ከምስራቅ አፍሪካ ሁሉንም ልጠራ ይችላል። ሁሉም አሉ። ታንዛኒያ፣ ኡጋንዳ፣ ኬንያ ምናምን ሁሉም አሉ። ከዛ ከዌስት አፍሪካ ይመጣል፣ ከስዊዘርላንድ ይመጣል። በጣም ትልቅ እና በጣም ብዙ አርቲስቶች ነበሩ። ከዛ ሁሉ አርቲስት ጋር ትተዋወቃለህ፣ ኤክስፒሪየንስ ሼር ታደርጋለህ። 2 ቀን አርብና ቅዳሜ ነበር ሙሉ ከሰዓት በኋላ ማታ ነው የሚጀምር እስከ ሌሊቱ 6 ሰዓት የሚቆይ። የፕሮግራሙ ዋና መዝጊያ ያደረጉኝ እኔ ማለት ዛይን ሬቨርስ ሜን አርቲስት ማለት እና ሪስፔክት ያሳየ እንትን ይታያል። ገና አልበማችንን ሰምቶ ሌሎቹም በጣም የሚገርም ስራ ነው ያላቸው። ልክ የኛ የእነሱ ይበልጣል ምናምን ያልኩ አይደለም። የሚገርም ግን የሰጡን ቦታ ገባ ከኢትዮጵያ መምጣታችንን ምናምን በቃ ትልቅና የሆነ መስራት ይቻላል። በጣም መሄድ አለብን፣ ብዙ ይጠበቅብናል በዓለም አቀፍ ደረጃ። በሬጌ ሙዚቃ ጋር ተገናኝቶ የእናንተም ስያሜ ቅድም እንዳነሳ ነው ዛይን ከሚለው ጋርም እንደ ቅድስት ሀገር ይቆጥሯታል ኢትዮጵያ። ከዛም በዘለለ የሬጌ ሙዚቀኛ ስፒሪቹዋሊ ብለን የምንጠራ ወይም ደግሞ መንፈሳዊነት በጣም ያደላበት ኮንሽስ የሆኑ አይምሮን ሊያነቁ የሚችሉ ምናብን ሊያሰፉ የሚችሉ ሀሳቦችን በመጫወትም ይታወቃል የሬጌ ሙዚቃ ስልት። ቀድሞው ንጉሳችን ከንጉስ ቀዳማዊ ኃይለ ሥላሴ ጋር በተያያዘ እንደ ትልቅ መሪ አድርገው ይወስዱታል። ከ1920ዎቹ መጨረሻ ጀምሮ በተለይ በጃሜይካ በጣም ትልቅ ተቀባይነት አለው። ጃሜይካን ብቻ ሳይሆን ደግሞ ከጃሜይካ ውጭ ያሉ ሬጌ አርቲስቶችን ለሰይ እንደ አልቦሮዚ እንደ ጀንትልማንን ስንመለከት ያንን አስተምሮ ወይም ደግሞ ከኛ ጋር ያለውን ነገር በጣም በስፋት ይንቀሳቀሱበታል ወይም ደግሞ በስፋት ለዛም ይመስለኛል ከኛ በጣም ብዙ የሚፈልጉት። ከዛ በዘለለ ደግሞ ቋንቋችንም ራሱን በቻለ ሊጫወቱበት ወይም ደግሞ ሊያቀነቅኑበት የሚፈልጉት ቋንቋ ነው። በአማርኛ ቋንቋ አርቲስቶችን ሲያገኙ በጣም ደስ ይላቸዋል። እንዳልከው እኔም መስማማለሁ በዚህ ሐሳብ። በጣም ብዙ ክፍት የሆነ መንገድ አለ በተለይ በሬጌ ሙዚቃ ስልት ላይ። ነገር ግን እኛ ምን ያህል ሰርተንበታል፣ ምን ያህል ተንቀሳቅሰንበታል ጥያቄ ውስጥ የሚገባ ነው።
ከዚሁ ጋር በተያያዘ ስለ ሙዚቃ ኢንዱስትሪያችን እዚሁ ላይ እናንሳና ሙዚቃ ኢንዱስትሪያችን ካምናው የተሻለ ዘንድሮ እንላለን። ነገር ግን ከሌሎቹ ሀገራት ጋር ያደጉትንና አውሮፓን ሳይሆን እዚህ ምስራቅ አፍሪካ ላይ ያሉት እነ ኬንያ እና ኡጋንዳ ከዛም ብሎ ደግሞ በምዕራብ ስንሄድ እንደነ ናይጄሪያ የመሳሰሉ ሀገራት በሙዚቃ ኢንዱስትሪያቸው በጣም ከፍ ያለ ነው። የኛ ሀገር የሙዚቃ ኢንዱስትሪ በጣም ብዙ ፈታኝ ነገሮች አሉት አቃለውኝ። እኔም ስራው ላይ ስላለውኝ ስለነበርኩበትም ሙዚቃ ኢንዱስትሪው ፈታኝ ሆኖ ከዛ ደግሞ አንድ የሙዚቃ ስልትን ብቻ መርጦ መስራት ምን ያህል ፈተና አለው የሚለውን አንድ ሙዚቃ እንጋብዝና ስንመለስ በደንብ የምናወራበት ነው የሚሆነው። ከሁለተኛው አልበማችሁ ከዛይን ሬብልስ ኦልሬዲ ባሳለፍነው አርብ ላይ በጣም ነው ማመሰግነው። ከፕሪሚየር ከሚደረግበት ወይም ደግሞ ከሚወጣበት 2 ሰዓት ቀደም ብሎ ለአርዲ ሚውዚክ ብላችሁ ልካችሁልን በአርዲ ሬጌ ሴሽን ላይ ኦልሬዲ እናጫውቸው ነበር። ሐሳቡ በጣም ደስ የሚል ነው። እውነት ዝግጁ ሆነን ነው ወይ የተወለድነው? ራሳችን ሁላችንንም መጠየቅ ያለብን ጥያቄ ነው፣ በተለይ ደግሞ አሁን ካለንበት አንፃር። ስለዚህ እሱን እንስማና ተመልሰን ጥያቄው ላይ ሐሳቦችን ወደ እናንተ የምናደርስ ነው የሚሆነው። ዲጄ ፒቹ ፕሮግራሙን የመራው አብሬያችኋለሁ። ውቅያኖስ እንግዳችን ነው። አብረን ፕሮግራም እየመራን ያለነው። አብራችሁ እንድትቆዩ በአክብሮት በፍቅር እንጋብዛለን። ኦልሬዲ ተከታዩ ግብዣችን አደረግነው። In whole smooth RD, tell I what you're saying to I RD, this is Rasquin Seb talking to I RD, Ethiopian family RD, universal history. Listen to RD music. RD music. RD music. Born ready. We fight them spiritually, not born ready. አርዲ ሚውዚክ በጂኤፍኤም 106.7 ላይ ዘወትር ሰኞ ረፋድ ከ4:30 እስከ ቀኑ 6 ሰዓት እንደዚሁም ዘወትር አርብ ምሽት ከምሽቱ 12 ሰዓት እስከ ምሽት 1 ሰዓት ወደ እናንተ የደረሰ ይደመጣል። የለተሰኞ ፕሮግራማችን የአፍሪካን ኒው ሂትስ የሀገራችን አዲስ ከወጡ አልበሞች መካከል ባሳለፍነው አርብ ሁለተኛ አልበማቸውን ያደረሱን ዛይን ሬብልስ ውቅያኖስ የተሰኘ አልበማቸው አርብ ላይ ወጥቷል። ስለ አልበማቸውም እንደዚሁም ደግሞ ቀድሞ ስለነበሩም የሙዚቃ ባንዱ አካሄድ ውቅያኖስ እዚህ ስቱዲዮ አብሮኛል። ስለዛ ያወራን ያለ ነው። ቦርን ሬዲ የተሰኘ ሙዚቃቸውን ነበር የጋበዝነው። ከሙዚቃው በፊት አንድ ጥያቄ አሻግሬያለሁ። ነገር ግን እስቲ በተወሰነ ስለ ቦርን ሬዲ እናውራና ሐሳቡ በጣም ደስ የሚል ነው። እስቲ ትንሽ አውራኝ ስለ ዝግጁ ሆኖ ማለት መወለድ የሚለው ሐሳብ በብዙ መልኩ ልታዩት ይችላል። እኛ በዚህኛው ግን ምንድነው ያው እንደ ራስታ ታየው ሁሌ እንትኑን ኔጌቲቭን ምኑን ለመዋጋት ዝግጁ ሆነ የተወል በቃ ከመጀመሪያው ዝግጁ ነን ማለት ነው። በዛ ነው ያ ነው ዋናው ኮንሰፕት ያ ነው። ግን ቦርን ሬዲ በማንኛውም ነገር ላይ ሰው ልጅ ሲወለድ ራሱ ዝግጁ ሆኖ ነው የተወለደው። ማንኛውም ነገር ለመጋፈጥ ችግር ሲያጋጥሙ ምን ለማለት ሁለት እግር ጭንቅላት ብዙ ነገር ሰጥቶታል። we are born ready ሁሉንም ነገር ማለት ፈተና we are born ready የተቀበልን ዕውቀቱንም ስኬቱንም ፈተናውንም እንደዛው ተቀበልን ለዛ ነገር ሁሌ ዝግጁ ነን ለማሸነፍ ዝግጁ ነን።
ፖዚቲቭ ናቸው ሐሳቦቹ በጣም ደስ የሚሉ አንዳንዶቹ እንደማነቃቂያም ጉልበት የሚሆኑ ነው ቦርን ሬዲ አሁን እርግጠኛ ዝግጁ ሆኜ ነው የተወለድኩት ብሎ ሰው እንዲያስብ ያደርጋል በእያንዳንዱ ስንኝ ላይ የተነሱ ሐሳቦችም በጣም ደስ የሚሉ ናቸው ቀደም ከሙዚቃው በፊት ግን ያሻገርኩት ጥያቄ የሙዚቃ ኢንዱስትሪያችን በጣም ፈታኝ የሆኑ ነገሮች አሉት እንደዛም ሆኖ ደግሞ አንድ የሙዚቃ ስልትን ብቻ መርጦ ደግሞ መስራት ራሱ ሌላ ሁለተኛ ፈተና ይሆናል ብዬ አስባለሁ እንዴት ነው እነሱ ሁለቱን ተጣጥመው ሁለት አልበሞችን እንደዚህም ደግሞ የተለያዩ መድረኮች ላይ ብዙ ስራዎችን ለመስራት ይቻላችሁት እንዴት መሰለ መጀመሪያው ከዓላማው ነው የሚጀምረው ማለትም እኛ ስንጀምር ሙዚቃ መስራት የፈለግነው መልእክት ማስተላለፍ ፈልገን መልእክት ምናስተላልፈዋልና የኛን መልእክት ለማስተላለፍ የሚመቸን የሙዚቃ ስልት ሬጌ ነው ብለን ወስነናል ሬጌ ያለበት ትርታ ነው በቃ ሬጌ ማለት ሬጌ ራሱ መንፈሳዊነት አለው ራሱ ተሰማው ስፒሪቹዋል ሌላ በሌላ ስልት ታስተላልፍ ትችላለህ ችግር የለም መልእክቱ ግን ለኛ ፐርሰናሊ ገባ ሌላው ሊመቸው የሚመቸው ይኖርዋል ለኛ ግን ሬጌ ሆነ እና ግን እናቃለን ሬጌ ፈተና እንደሚገጥመው እናቃለን ያንን እያወቅን የገባንበት ምክንያቱም ወይ ኮሜርሻል ለመሆን ወይ ገንዘብ በጣም ለማግኘት ወይ ምናምን ብዙ መድረክ ለማግኘት እና አስበን ቢሆን በጣም ብዙ መስራት የምንችላቸው ስራዎች ነበሩ እና መጀመሪያ ሞክስን ሞካክር ያኔ ራፑን ምንንም ስንሰራ ከዛም የተለያየ ስልቶች ሞክረናል እንሰራለን እኮ ሬጌ ብቻ እንሰራለን ማለት አይደለም እዚህኛው አልበም ላይ ራሱ ቀደም የገባንበት እስክስ አለ ዳንስሆል ነው ስራው ይሄኛውን ራሱ አንድ ጨምርነው ሰውን ትንሽ ሁሌ እንትን ላይ ብቻ እንደን ትንሽ ይዝናና ብለን ይሄንን ጨምረናል ግን እስከስንም ከሰማት ውስጧ መልእክት አለ ሐሳባለሁ እና ሁሌ መልእክት ይዘን መቅረብ የምንፈልገው ስለዚህ እሱን ይዘን የመጣነው በእርግጠኝነት ሬጌ ቻሌንጅ አለው እዚህ ብቻ ዓለም ላይ በአጠቃላይ ቻሌንጅ እኛ ጋር ትንሽ ይብሳል ሜቢ አሁን ወደ ዩሮፕ እና ምናምን ስታየው በደንብ እያደገ ነው ምናምን እያለ ነው ግን እነሱ ደግሞ የያዙት መንገድ ይለያል ስታየው መልእክቱ ትንሽ እየተለወጠ መጥቷል ሞር በቃ ከመዝናናትና ከሆነ ነጥቦች ጋር ብቻ አገናኝተውታል ሌላውን ትግሉ ምናምን እየረሱት ያወጡት ነው ምክንያቱም መጀመሪያ ይሄ ሙዚቃ ሲመጣ ራሱ ስልቱ ሲመጣ ለዚህ ሐሳብ ለመግለጽና ለመታገል የተፈጠረ የሙዚቃ ስልት ነው ሶ ያንን ሙዚቃ እንትን አሁን ኮንሴፕቱን የጀመሩት ሰዎች ያንን ነገር አሁንም ይተቀሙታል አፍሪካ ውስጥ በጣም ያ ጉዳይ ስላለን ብዙ መመለስ ያለባቸው ጥያቄዎች ስላሉን ችግርን ምንንም ለማሸነፍ ብዙ ነገር ስላለ አፍሪካ ውስጥ በጣም ትልቅ ቦታ አለው ሬጌ ብለን እናምናለን በጣም ከፍተኛ ውጣ ውረዶች ካሉባቸው የዓለማችን አህጉሮች መካከል አፍሪካችን አንደኛዋ ነች በተለያዩ አቅጣጫ በምዕራብም በምስራቅም በሰሜንም በደቡብም የተለያዩ ፈተናዎች አሉ ከተለያዩ አቅጣጫዎችም የሚነሱ የሬጌ አርቲስቶች እነዚህን ሐሳቦች እንዳልከው ልክ እንደናንተ እንደዛይን ሬብልስ በምዕራቡም ላይ ብንሄድ የምናገኛቸው ሬጌ አርቲስቶች አሉ ወደ ደቡብ ብንሄድ ከወጣቶቹም ቀደምት ብለን ከምንጠራቸው እንዳልከው ቀድሞ የነበረው ወይም ደግሞ ወደ ኋላ ተመልሰን 60ዎቹ ላይ ስንመለስ የነቦማሊ የነፒተር ቶሽን ጊዜ ስናነሳ ከዛም እነ ዶን ካርሎስን ስናነሳ በጣም በርካታ ስራዎችን ሰርተዋል በጣም በርካታ ትግሎችን አድርገዋል ከነሱ ተቀብለው ደግሞ እነ ሲዝላ እነ ኬፕልተን በጣም በርካታ ስራዎችን እንዳልከው መልእክቶችን ለማስተላለፍ ኮንሺየስ ሚውዚክ ብለን የምንጠራው ላይምሮ ምግብ የሚሆኑ ምናብን በደንብ ሊያሰፉ የሚችሉ ሙዚቃዎችን በመስራት በደንብ ይታወቃሉ እንዳልከው የዚህ ብቻ አይደለም ለኛ ሀገር ብቻ ሳይሆን አሁን ሲዝላ ኬፕልተን የማይሄዱባቸውና ሙዚቃ ዝግጅቶቻቸውን የማያቀርቡባቸው ሀገራት አሉ ፈተናው በጣም ከባድ ነው ፈተናው ከባድ ነው ግን አንድ ነገር ካመንክበት ፈተናውን ኦሬዲ ስለምታቀው እንደ ቻሌንጅ አታየው በቃ ዝም ብለህ የየለት እንትን ነው የሚሆነው መካ እንቅፋቱ ምናምን መካ ዳምጣው ትሄዳለህ መታለፍ አለበት ምክንያቱም እዛ ጋር ያስቀመጥከው የራስ የሆነ ራይ ይስላል ማለት ነው መና ያንን ትግል ያረክ ደግሞ በቃ እንትን ካልክም ችግር የለውም ካንተ በኋላ የመጡት ያንን ተከትለው የተሻለ ነገር ሊያመጡ ስለሚችሉ አንተ ሁሌ ዝግ በቃ መሄድ አለብህ ወደፊት ምንም እንትን የለውም ሌላው እንደዚሁ ላነሳው የወደድኩት ምንድነው ውቅያኖስ ነው የአልበሙ መጠሪያ ያንተም ስም ውቅያኖስ ነው የኔም ስም ውቅያኖስ ከዛ ሶሎ አርቲስት ሆነ እንደ ብዬ ነበር መጀመሪያ ከዛ ደግሞ ዛይን ሬብልስ በሚለው ነው ያለው ስምህና አልበም አርስቱ የመገናኘታቸው ሚስጥር ምንድነው ጥሩ ጥያቄ ነው ማለት የኔ ስም ከአባቴ ሲያወጣልኝ ከራሱ ስም ጋር አርጎ ነው ያወጣልኝ ውቅያኖስ ፍቅሩ ስለሆነ ፍቅሩ ሰፊ ጥልቅ ምናምን የሚለው ሰው ሁሌም ማቀው ያን ሰፊ ጥልቅ የሚለውን ሐሳብ ውስጥ ያለ እና አልበሙ
በሰፊና ጥልቅ የሆኑ ሐሳቦችን ያነሳል ብለን ስላመንን አንደኛው ውቅያኖስ ተብሎ ይሰየም ብለን ሰጠነው ለአልበሙ ሰጠነው አሁን የኔ ስም ከመሆኑ ይልቅ የአልበሙ መጠሪያ ሆኗል ማለት ነው እዚህ ጋር እዚህኛው ላይ ማለት ነው ዛይን ሬብልስ የሚለው ደግሞ ያው እንዳልከው እዚህ አልበም ላይ እኔ ነኝ ያለሁት ከዛይን ሬብልስ ምዘፍነው እኔ ነኝ ሌላ ፊቸሪንግ አርቲስቶች አሉ እነ በረካ አብረውኝ ሰርተዋል ፊቸሪንግ አርቲስትና ራስ አሉላ ራሱ አቀናባሪው አብሮ ሰርተዋል ናቲ ሲምዝ አብሮ ሰርተዋል በፊቸሪንግ አርቲስት ደረጃ ግን ዛይን ሬብልስ እዚህኛው ላይ እኔ ብቻ ነኝ ያለው ዛይን ሬብልስ ግን ሁሌ ፕሉራል ሆኖ የሚቀጥለው ሁሌ ኤስ ትኖራለች ልጠፋ አትችልም እሷ ከጠፋች የሆነ ታሪክ አበቃ ማለት ነው ምክንያቱም ዛይን ሬብልስ አሁን እኔ ያለሁት እዚህ ጋር ያስኩት ሐሳብ ያኔ ስንጀምር የነበረው የኮሌክቲቭ ሐሳብ ነው የሁላችንም ሐሳብ ሶ አንድ በሆንም ብዙ ነኝ ሐሳቡ ሲወርድ የመጣ የያዝነው ሐሳብ የነሱን ሐሳብ ስለሆነ እኔ እዚህ ጀርባዬ ላይ አሁን እነሱ አሉ ከጀርባዬ አሉ በዛ ብቻ አይደለም አሁን እዚህ አልበም ላይ ኢሳቅ ኤልያስ የዛይን ሬብልስ አባል ተሳትፏል በጽሁፍ በግጥም ምናምን ተሳትፏል አብረን የተሳትፍናቸው 3-4 ዘፈኖች አሉ ሶ አሉ ማለት ዴር እና አቴንድ ታይም ደግሞ መስራት ቢፈልጉ በሩ ክፍት ነው አሉ ገባ ሶ ያ ነገር መቼም አይቆምም ፕሉራል ሆኖ ይቀጥላል ስለዚህ የነበሩ ሙዚቀኞችን ተመልሰው መድረክ ላይም አብረን በደንብ ልናያቸው እንችላለን ማለት ነው ሁሉ ነገር is possible ምክንያቱም እንትን ነው እና ደግሞ የሆነ አትቀንሰውም ኤል አጥፍተህ እንደገና አይሆን never ውቅያኖስ አልበም ቅድም መግቢያችን ላይ እንዳልነው 10 ሙዚቃዎች ተካተውበታል የሙዚቃ ቅንብሩን ሙሉ በሙሉ የራስ አሉላ ነው እስቲ ስለ አልበሙ ሚክሲንግ ማስተሪንግ እንደዚሁም በፊቸሪንግ በግጥም በዜማ የተሳተፉትን እሺ በጣም ደስ ይለኛል እንግዲህ የመጀመሪያው ንቃት አልበምንም ይሄንንም ውቅያኖስ አልበምንም ራስ አሉላ ያቀናበረው ሙሉ ለሙሉ ማለት ነው ሶ አልበም ቅንብር ራስ አሉላ ነው ሚክሲንግ ማስተሪንግ ራስ አሉላ ነው ራሱ እዛ ላይ ደግሞ ቤዝ ላይ እና የሚጫወተው ራስ አሉላ ነው ሙዚቃ ላይቭ መሳሪያዎች የሚያስገባ ቤዝና ምስ ነው አንዳንድ ዘፈን መልቲ ኢንስትሩሜንታሊስት ማለት ብዙ ሙዚቃ መሳሪያ ይጫወታል ሊድ ጊታሩንም አንዳንድ ዘፈኖች ላይ እሱ ነው የገባው ከዛ ውጪ ግን ሁለት ዘፈን ላይ ጆሲ ሀብታሙ የሚባል ጊታሪስት አለ እሱ ገብቷል አንደኛው ላይ ፍጹም ጥላይ ኮንትሮባንድ የሚባል ባንድ ነበረን ሜቢ የምታውቁ ሆነ ኮንትሮባንድ ባንድ 2 ዓመት ተንቀሳቅሷል እና እዛ ባንድ ውስጥ ጊታሪስት የነበረው ፍጹም ጥላይ አሁንም አብሮን ይሰራል አንዳንዴ ስፈልግ መጥቶ ሰርቶልናል አንድ ዘፈን ላይ ከዛ ውጪ በሃርመኒ ዘፈኖች ላይ ሃርመኒ በብዛት እንደዛኛው አልበም ብዙ የሚያስፈልጋቸው አይደሉም ወይ ራሴ የገባዋቸው ወይ ደግሞ አሉ ላይ ገባቸው አሉ ከዛ ውጪ ግን ኤቨኒ ጄ አሁንም እዚህኛው አልበም ላይ ተሳትፋለች ንቃት አልበም ላይ ነበረች እሷም 1-2 ዘፈን ላይ ራን ፍሮም ባቢሎን ስጦታዬ እነዚህ ላይ እሷ ድምጽ አለ ከዛ ውጪ በግጥም ኢሳቅ ኤልያስ ተሳትፏል ራስ አሉላም የተሳተፈባቸው አሉ በአብዛኛው ግን እኔ ጻፍኳቸው ናቸው ግጥሞቹንም ዜማ እኔ ያልኩት የራሴ ዜማዎች ናቸው በሙሉ ከዛ ውጪ ኦፍ ኮርስ አሁን አሉላ ፊቸሪንግ ገብቷል እሱ የራሱን ዜማውም የራሱን ግጥሙም የራሱን ናቲ ሲምዝም የራሱን በረካም የራሱን እነዚህ ያበረከቱት ማለት ነው ሶ እነዚህ ሰዎች ተሳትፈዋል በአጠቃላይ ማለት ይችላል ኦልሞስት አሁን ስጠራልኝ ወደ 20 የሚጠጉ ሰዎች ያክል በዚህ በውቅያኖስ አልበም ላይ ተሳታፊ ሆነዋል ማለት ነው ማንኛውም ሰው አሁን ላለበት ሙያ አሁን ላለበት ሁኔታ ታች ሆኖ የሚመኛቸው ወይም ደግሞ ታች ሆኖ የሚፈልጋቸው ወይም ደግሞ ታች ልጆች ሆነን ወደ ላይ አይተን ምን አለ እንደነሱ በሆነን ብለን ምንላቸው ሰዎች ይኖራሉ ወደ ሙዚቃ ስትሳብ ወይም ደግሞ ብሎም ወደ ሙዚቃም ራሱን በቻለ ከዛ ደግሞ ወደ ሬጌ ሙዚቃ ደግሞ እንድትመጣ ያደረጉ ሜንቶር የምትላቸው በሙዚቃ ስራ ላይ የምታነሳቸው ሙዚቀኞች አሉ ሙዚቀኞች ካልከኝ ወደ ሙዚቃ አንደኛው በጣም እንድገባ ያደረጉኝ እንትን ማለት ይበልጥ እንድሳብ ያደረጉኝ ቤተሰቦቼ ሙዚቃ በጣም ያዳምጣሉ እና በተለያየ ጊዜ ተለያየ ቴስትና ፍሌቨሮች ሰምቻለሁ ያ ነገር ራሱን ይቻለ የራሱ አስተዋጽኦ አለው ብያምናለሁ ግን ወደ እንትን ስገባ ወደ ሙዚቃ ስገባ መጀመሪያ ወደ 9ኛ ክፍልና ሆነ ራፕ ለማድረግ ከስክንድር ኤሪያስ ጋር እንጽፍ ነበር እና ግጥም ምናምን እና ራፕ ስናደርግ ያው ቱፓክ ምናምን እየሰማን ነው መጀመሪያ ትንሽ እንትን የነበር ነው ከዛ ግን የኡነት በቃ ውስጥ የገባው ቦብ ማርሊ እና the wailers ምንም የሚጠየቅ አይደለም ፒተር ቶሽን በጣም ነው የምወደው ቦብ ማርሊ እንደዛው ከዛም ደግሞ ያደኩ ደግሞ አሁን እየገፋ ሲመጣ ኦፍ ኮርስ እነ ዴሚያን ምናምን ግን ቲኬንጃ ፋኮሊ አይቮሪ ኮስት ቲኬንጃ ፋኮሊ ደግሞ በጣም ልዩ ቦታ ሰጠዋለሁ
በጣም ከምወዳቸው ሙዚቀኞች መካከል ነው ቲከን ጃፋ ኮሊ አልፋ ብሉንዲን መንገድ ተከትለው ከመጡ ሙዚቀኞች መካከል በእድሜ ከሱ ጋር ኦልሞስት ተቀራራቢ ነው ነገር ግን ቲከን 57 አመቱ ይመስለኛል አሁን በጣም ትልቅ ነው ረጅም አመታት ከ80ዎቹ 90ዎቹ ጀምሮ ሙዚቃዎቹን አቃለኝ ቅርብ ጊዜ የሚሰራቸው ሙዚቃዎች በጣም የሚያማምሩ ሙዚቃዎች አሉ የንቃት አልበም ላይም እዚህ ውቅያኖስ የተሰኘው አልበም ላይም አንተ በድምጽ የተጫወትካቸው አሉ ሙዚቃዎቹን ስሰማ አንዳንዶቹ ላይ በጣም ሜሎዲካል የሆነ ወይም ደግሞ ድምጻዊ ሆነ የሚያምሩ አለ አንዳንድ ቦታ ላይ ደግሞ ወደ ዳንሶልም የሚያደላ ድምጽ ጎርንኖ እንደነ ኬፕልተን ጎልቶ የሚወጣለ ሆን ብለህ ድምጾቹን እየቀያየርክ የምታደርጋቸው ነው ከስሜቱ ጋር ነው ማለት ወይ ግጥሙና ተጻፊያውን ጽፈው ለምሳሌ እኔ ያለኝ ስሜት ዛጋ እሳት ሊሆን ይችላል የሆነ በጣም በቃ ስሜት የምገልጽበት ኃይለኛ ኤነርጂ አለ አሁን ስቱዲዮ ላይ ራሱ ያየሁት ነገር በጣም ፉል ኦፍ ኤነርጂ ነው ሙዚቃ ደግሞ ሙዚቀኛም እንደዛ ሲሆን ደግሞ በጣም ያስደስታል ያማን እና እንደዛ ሲሆን አሁን ለምሳሌ ቦን ሬዲ ምናምን እንደዛ እንትኖች ጽፈው ራሱ ኦሬዲ በዛ ስሜት ነው የምጽፈውና ሲወጣ ይሄ ድምጽ ነው የሚወጣው ያኛው ድምጽ ይመጣ አይችልም አሉ ደግሞ ተረጋግቼ ወይ ደግሞ እንደ ጃላይት ምናምን አይነት ዘፈኖች በፊት የነበሩ አልበም ላይ ወይ ስጦታ አይነት ዘፈን ሲረጋጋ በሆነ አይነት መልኩ ደግሞ የሚወጣ ድምጽ አለና ዋይና ድሮም ስንሞክር ሙዚቃ የተለያየ ነገር ትንሽ ስለሞካከርን ሂፕሆፕም ላይ ዳንሶልም ላይ ሬጌውም ላይ እንትኑም ላይ ስትሞክር ራስን ዲስከቨር ታደርጋለህና በአንድ ነገር ብቻ ሊሚትድ መሆን የለብህም አንዳንዴ ከቻልክ ዋይናት ሞክረው እና ይሰጣል ፍሌቨር ይሰጣል ራሱ ለእንትኑ ሶ በዛ መልኩ ነው ለዛ ነው እንደዛ አይነት ድምጽ የምትሰማው ወደፊት ስላሉ ወይም ደግሞ ከውቅያኖስ ጋርም ተገናኝቶ ከንቃት አልበም ጋርም ተገናኝቶ ራሱ ዛይን ሬብልስንም ከመጀመሪያው ከሐሳቡ መነሻ ተገናኝቶ አሁን ምን ጋር ደርሷል ወደፊትስ ምን አይነት ነገሮችን እንጠብቅ የሚለውን ሙዚቃዎችን ጋብዝና ስንመለስ የምናወራበት ነው የሚሆነው ቲከን ጃፋ ኮሊን ካነሳን አይቀር ቅርብ ጊዜ ከአሜንጃ ሲሴ ጋር የተጣመሩበት በጣም የሚያምር ሙዚቃ ወራትን ብቻ ያስቆጠረ ሙዚቃ ነው እኔ በጣም ወድጄዋለሁኝ እሱን ለአድማጮቻችን እንጋብዝና ተመልሰን የምንገናኝ ነው የሚሆነው ዲጄ ፒቹ ፕሮግራሙን የመራው አብሬያችሁ ቆያለሁኝ ውቅያኖስ እንግዳይ ሆኖ አለ እስከ ቀኑ 6 ሰዓት ድረስ አርዲ ሚውዚክ በአፍሪካ ኒውስ ፕሮግራማችን አብረናችሁ የምንቆይ ነው የሚሆነው ቆንጆ ጊዜ ከአርዲ ሚውዚክ ጋር በጄኤፍኤም አርዲ ሚውዚክ በጄኤፍኤም 106.7 ላይ የለተሰኘው ፕሮግራማችንን ነው ያደመጣችሁ ያላችሁት በአፍሪካ ኒውስ ፕሮግራማችን ባሳለፍነው ሳምንት ሁለተኛ አልበማቸውን ያበረክቱልን ዳይን ሬብልስ ውቅያኖስ የተሰኛል አልበማቸውን በተመለከተ ኒሪትስ ላይ ነው ያለነው አዳዲስ ሙዚቃዎችን ከአልበሞቻቸው ላይ እየተገባበዝና ያለነው ዛይን ሬብልስ ውቅያኖስ ከሚያደንቃቸው ሙዚቀኞች እኛም በጣም ከምንወደው ሙዚቀኞች መካከል አህጉራችን አፍሪካ ካፈራቻቸው ሙዚቀኞች መካከል ቲከን ጃፋ ኮሊ ይገኝበታል አሁን እንኳን አርቲፊሻል ኢንተለጀንስም አለ ቋንቋውን ተርጉምልን ብንለው ተርጉመልን ሰማ እንችላለን በፊት ግን ቲከን ጃፋ ኮሊን ስንሰማው ፈረንሳይኛ ብዙ አንሰማም ግን አንዳንድ ሙዚቃዎቹ እንግሊዘኛ የሚከትባቸው አሉ ሙሉ ለሙሉ በእንግሊዘኛም የተጫወታቸው አሉ የሚያነሳቸው ሐሳቦች በጣም ጥልቅ ናቸው አሁን ይሄንን ሙዚቃ እየጋበዝናችሁ በቀጥታ እዚሁ ጋር ትርጉም እየሰማው ነበር እኔ ከውቅያኖስ ፈረንሳይኛም እንደምትጫወት ወይም ደግሞ ፈረንሳይኛ ቋንቋም ላይ እንደሰራ አወራን ከማይክ ኦፍ ሆኖ ማለት ነው እስቲ እሱ ላይ በተወሰነ እናውራና ወደ ቀድሞ ጥያቄ እንመለሳለን ፈረንሳይኛ ቋንቋ ያው ሊሴ ስለነበርኩኝ ቋንቋውን እችላለሁ እና የሱንም ሙዚቃዎች በጣም የተረዳውበት አንደኛው ምክንያት የቲከን ጃፋ ኮሊን ቋንቋውን በመቻሌ ነው እና አንዳንድ ቋንቋን ፓወር ታየዋለ እዚህ ላይ ጥቅሙን ታየዋለ እና አፍሪካ ላይ አሁን ፈረንሳይኛ እኔ ብዘፍን ወይ ደግሞ እንትን ብል ፈረንሳይኛ የሚናገሩት ሀገሮች ያዳምጡኛል ብዙ ናቸው እንግሊዘኛ ብዘፍን ደግሞ እንግሊዘኛ የሚናገሩት ያዳምጡኛል ሶ ሁሌ ፓወር አለ አሁን ለምሳሌኛ አልፋ ብሎንዲን እዚህ ሀገር በጣም ብዙ ሰው ያውቀዋል እና አልቦሮዚ ምናምን ሌሎችንም እናቃቸዋል ግን ከአፍሪካውን አልፋ ብሎንዲን በጣም ስናቅ ያወቅንበት አንደኛው ምክንያት እንግሊዘኛ ስለሚዘፍን እሱ እንግሊዘኛ ስለሚዘፍን የሱ ዘፈን ስናዳምጥ ፈረንሳይኛ ዘፈኖችንም አብረን ማዳመጥ ጀመርን የሱ ማለት ነው አይደል ቲከን ጃፋ ኮሊ ግን በአብዛኛው በፈረንሳይኛ ስለሚዘፍን ኢትዮጵያ ውስጥ ብዙ አይታወቅም ብዙ ሰው ያውቀው ግን በጣም የሚገርም ስራ ነው ያለው ብዙ እንግሊዘኛ ተናጋሪ አታውቀው ፈረንሳይኛ ተናጋሪ ሀገር ላይ ግን ስታየው መድረክ ላይ የሚሰራውን ኢቭን ፈረንሳይ ሀገር ሄዶ የሚሰራውን ስራ ስታይ
በቃ እነሱ ናቸው የሚዘፍኑት እና ፓወሩን ታየዋል ቋንቋን ማለት ነውና አሁን እንግሊዘኛ እሱ የሚጨምርበት ምክንያት ዘፈኖቹ ላይ ራሱ ሰምተናል አልከተወሰነ ዘፈን መስፈን ራሱ የጀመረው እንግሊዘኛ ቆይቶ ነው ለምን ሲያየው ሪች ማድረግ የሚችልበት ሀገር እንትን አይደለም ሶ አሁን እየሞከረ እየዘፈነ ነው በእንግሊዘኛና ቋንቋን በዚህ መሃል ላንሳው ብዬ ነው ቋንቋን ስለዚህ ከዚህ ቀደም የሰራችሁት ሙዚቃ አለ በፈረንሳይኛ ያለው አለ ስለዚህ ወደፊትም የመስራት ነገሩ ይኖራል ማለት ነው በእርግጠኝነት በዚህኛው አልበም ራሱ ሊኖር ይችላል ነበር ግን ኦሬዲ ሁለት ቋንቋ በደንብ ስላለ ለጊዜው ይሄኛው ይሁን የሚቀጥለው ላይ ደግሞ አዲስ ነገር ይኖራል በየአልበሙ አዲስ ነገር ቢኖረው ቆንጆ ነው በጣም የሚያስደስት ነው ምክንያቱም ቅድም እንዳልነው የሬጌ ሙዚቃ ብዙዎችን የሚያነቃ ብዙዎችን የሚያነሳሳ ከዛም ደግሞ ብዙዎችን የሚመክር ያለንበትን ሁኔታ በደንብ እንድናስተውል እንድናስብ የሚያደርገን የሙዚቃ ስልት ነው አፍሪካችን ደግሞ እንደዚህ መንቃት ያለብን ጊዜ ነው አሁን ላይ ብዙ መመለከታቸው ነገሮች አሉ በሙዚቃም ብቻ ሳይሆን በተለያዩ አቅጣጫዎች ወጣቱ ወይም ደግሞ የአፍሪካ ዩዝ ብለን የምንጠራው ቁጭት ውስጥ ነው ያለው የነበረው የ400 የ500 ዓመት ታሪክን ያቃል ከዛ ደግሞ አሁን ላይ የሚደረግበትን ግሎባላይዜሽን በሚለው ዘመናችን ሁሉ ነገር እጃችን ላይ ነው ምን እንደተፈጸመ እናቃለን ቁጭት ውስጥ ሆነ ሁሉም በትዊተርም ስትመለከት እንደዚሁም በተለያዩ ሶሻል ሚዲያዎች ላይ ስትመለከት እንነሳ አፍሪካችንን ብድግ እናድርግ እንተሳሰር እንያያዝ የሚሉ ሐሳቦች አሉ ቋንቋ ደግሞ እንዳልከው መገናኛ ስለሆነ ትልቅ ጥቅም ይኖረዋል በጣም ትልቅ ጥቅም ይኖረዋል ቅድም ከሙዚቃ በፊት ያነሳ ነው ዛይሮ ሬብልስ ሐሳብ ነው ብለናል መድረስ የሚፈልግበት ቦታ አለ ማስቀመጥ የሚፈልጋቸው ሐሳቦች አሉ ከዛ በዘለለም ደግሞ እኛ ባንኖር እንኳን ዛይሮ ሬብልስ በቀጣይ ሙዚቀኞች ሊተካም ይችላል የሚል ሐሳብም እንደዚሁ አንስተልኛል ከመጀመሪያው ጀምሮ አሁን ላይ ምን አይነት ስኬቶችን አግኝተዋል እንዳሰባችሁት ስኬቱ ቶሎ ነው ወይ የመጣው ከዛም ደግሞ ስኬቱ ጋር ካልደረሰ ወይም ደግሞ የበለጠ ከዚህ በላይ ለማሳካት ምን አይነት እንቅስቃሴዎች ያደረጋችሁ ነው ያላችሁት ከመጀመሪያው እንነሳና ከመጀመሪያው አሁን ያለንበት ቦታ ላይ ስታየው የፈጀው እንግዲህ 24 አመት ነው አሁን ያለን 24 25 አመት ብለን ብንይዘው ምክንያቱም 24ኛው አመት ባለ ቅድም እንደነገርኩ የመጀመሪያው መድረክ ካልኩት ስለዚህ ከዛ በፊት ከነበረው ጊዜ ጀምሮ ካያ ኦልሞስት 25 አመት ፈጅቷልና በ25 አመት ውስጥ ያለንበት ቦታ የፈለግነው ቦታ ላይ ነው ወይ ብትለኝ ኖ አይደለም ከዚህ በላይ መስራት እንችል ነበር ግን በተለያዩ አጋጣሚዎች አንዳንዴ ቻሌንጆች ያልጠበቃቸው ነገሮች ይመጣሉ ያጋጥመዋል ሰው እነዚህ ነገሮች ሲያጋጥሙ እንደፈለግከው አትንቀሳቀስም የተለያዩ እንትኖች አሉ የሚይዙን ነገሮች አሉ ገባ አክሰስ አለመኖር ምናምን ቋንቋው ሊሆን ይችላል ሌላ ሀገር ጋር አሁን ከኢትዮጵያ ሙዚቃ ኢንዱስትሪ ስታየው ገባ የሙዚቃ ኢንዱስትሪው በጣም ቻሌንጂንግ ነው ለሙዚቀኛው ሰው እነዛ ቻሌንጆች ራሱ አንደኞቹ ወደ ለሚያስቀሩ እነሱ ናቸው የምትፈልገውን አቀናባሪ ጋር ሄደ የምትፈልገውን ላትሰራ ትችላለህ የምትፈልገውን ሰው ላታገኝ ትችላለህ የምትፈልገውን ኳሊቲ ላታገኝ ትችላለህ ባንድ ሰብስበህ እኛ የምንፈልገው ባንድ ሙሉ ባንድ ኖሮን ቱር ማድረግ ነው መስራት እንፈልጋለን ኢትዮጵያ ማስተዋወቅ እንፈልጋለን በረጂ ዓለም አቀፍ ፌስቲቫሎች ላይ መገኘት እንፈልጋለን ያንን ለማድረግ ባንድ አቋቁመ ምናምን ነው የምትንቀሳቀሰውና ባንድ ስንል ደግሞ እዚህ ሀገር ብዙ ጊዜ እኛ ችግሩ ግልጽ ነው ባንዶች ስታቋቁም ያንድ ባንድ ሁሉም ሰርቶ መብላት መቻል አለበት አንተን ብቻ ይጠብቁ አንተ ስራ ካላመጣላቸው አይኖርም እና ብዙ ጊዜ ባንዶች እኛ ጋር ካየ የሆነ ስራ ይሰራሉ ከዛ በኋላ ያንኑ ዜጋ ሌላ ባንድ ውስጥ ሌላ ባንድ ውስጥ ሁሉም ጋር የተለያየ ታገኘዋል ይሄ የስራ ባንድ ነው ብለኸው በሚቀጥለው ሳምንት ሌላ ባንድ ውስጥ ያ ደግሞ ተጫዋቹ ላይ አትፈርድበትም ያለው የኢንዱስትሪ ችግር ስለሆነ እና ያንን ነገር አሁን እነ ቲኬንጃ ምናምን ስናነሳ ባንዱን ካየው ውስጥ ሴም ወይ የዛሬ 10 አመትም የዛሬ 15 አመት አብሮ ስቲክ ስለሚያደርጉ ሙዚቃቸው ራሱ ኳሊቲው እናንተ ፐርፌክሽኑ በጣም ልዩ ነው የሚሆነው ረጅም አመት አብሮ መቆየት የበለጠ መዋሃድንና ምንም አንዳንዴ አሁን ኢቭን ቦብ ምናምን በፊት ሲጫወት ምናምን መድረክ ላይ ካየው ምንም አንዳንድ ጊዜ በራሱ ይላል እሱ ያን ሰዓት እንዳጠኑት ሳይሆን እንዳላጠኑት በቃ በራሱ ሲሄድ ባንዱ ይከተለዋል ምክንያቱም ያውቀዋል ምን ሊያረግ እንደሚችል ያውቀዋል በቃ እሱን ይከተላሉ በቃ ማድረግ ያለባቸው ያደርጋሉ ማትተዋወቅ ከሆነ መደናበር ይመጣል እንደዚህ አይነት ነገር ሲፈጠር እንዳጠናው ካልመጣ አንዱ ከሳተ በቃ እዛው መደናበር ይመጣና ይበላሻል ሙዚቃው ሶ ያ ስላለ እኛ ባንድ ሞክረናል አሁን ኮንትሮባንድ አቋቁመናል ተወሰነ ጊዜ 2 አመት ሰራ ያው ዕውቀት አገኘንበት ከዛም በፊት ሌላ 2 ባንዶች ጋር ሰርቻለሁ ግን እንደ ኮንትሮባንድ
አሴምብል አድርገን ሙሉ ለሙሉ ረጅም ጊዜ አብረን የቆየ የለም እና ወደፊትም አላማችን የራሳችን የሆነ ባንድ ይዘን አልበሞቹ ይቀጥላሉ እኛ እስካለን ድረስ ሙዚቃ ይወጣል 3 አልበም ቁጥር ነገር አልችልም እንግዲህ እስከተፈቀደልን በህይወት ካለን ድረስ እንሰራለን ግን ከዛ ውጪ ትልልቅ መድረኮች ላይ መስራት ትልልቅ ስቱዲዮዎች መገንባት የሚውዚክ ስቱዲዮ ገንብቶ ለወጣቶቹ በር መክፈት እነዚህ ነገሮች ከአላማዎቻችን የተወሰኑ ውስኖች ናቸው ብዙ ጊዜ እናነሳዋለን በሌሎቹ ሀገራት ላይ ለምሳሌ እዚህ ምስራቅ አፍሪካ ላይ ብንመጣ እንዲሁ ታንዛኒያን ብናነሳ ታንዛኒያ ሙዚቀኞች አሁን በጣም ስኬታማ የሆኑ ከናይጄሪያ ሙዚቀኞች እኩል የሚስተካከሉ ሙዚቀኞች በጣም በብዛት ከምስራቅ አፍሪካ ኬንያ ነበረች አሁን ግን ታንዛኒያ ሙዚቀኞች በጣም ትልቅ ስኬት ለማግኘት ችለዋል ለዚህ ስኬታቸው ትልቁን አስተዋጽኦ ያደረገው ዳይመንድ ፕላቲኒየም የሚባል ዋሳፊ ሪከርድ ሌብልን በማቋቋም እና ሃርሞናይዝን እና ሬቨኒን በጣም በርካታ ምንላቸው ናንዲ ነዙቹን በስሩ በማድረግ ሪከርድ ሌብሉ መኖሩ ሙዚቀኞች የበለጠ እንዲወጡ አድርጓቸዋል በእኛ ሀገር ስንመለከት በጣም እንዲህ አይነት ህልም ያላቸው ብዙ ፈተናዎችና ብዙ ተግዳሮቶች ያጋጥማቸዋል አሁን አንተ እንዳልከው ስኬት ላይ ደግሞ የሚመጡት ወይም ደግሞ በጣም ሰክሰስፉል ናቸው ብለን በእኛ ሀገር የሙዚቃ ኢንዱስትሪ የምናስባቸው ደግሞ ሙዚቃውን ትተው በሙዚቃ ባገኙት ብር ሌላ ቢዝነሶችን ሲሰሩባቸው ነው የምንመለከተው ያነሳው ሐሳብ ሁሉ ጊዜ ባርዲ ሚውዚክ ላይ የምናነሳው ነው ሙዚቀኞች የራሳቸውን ሪከርድ ሌብል አቋቁመው ቢዝነሱንም ያቁታል አርቱንም ወይም ደግሞ ጥበቡንም ያቁታልና የበለጠ አዳዲስ አርቲስቶች ለመምጣት በጣም ከፋች በር ይሆናል ብለን እናስባለን እንኳን ያሰባችሁ እንዲሳካም የኔም ምኞት ጭምር ነው የሚሆነው ስለ ባንድ ግን እንደዚህ ካነሳ አይቀር አዎ የሬጌ ሙዚቀኛ በባንድ ነው ምናየው ምንወደው ሙሉ ግሬስ የሚኖረው ወይም ደግሞ ክብሩም የሚኖረው በባንድ ስትመለከተው ነው ተመልክቻለሁ በዲጄ መተው የሬጌ ሙዚቀኞች ፐርፎርም ያደረጉባቸው የሚያማምሩ ዝግጅቶችን ተመልክቻለሁ በሳውንድ ሲስተም ለምሳሌ ፕሮቱጄ 2 ጊዜ መጥቶ ከጄሰን ደቦይዝ ጋር የሰራባቸውን እናስታውሳለን ፕሮቱጄ ደግሞ ከባንዱ ጋር ከኢንዲግኔሽን ጋር ደግሞ መጥቶ የሰራበትን ደግሞ እናውቃለን ሁለቱ በጣም ልዩነት አላቸው እና በባንድ ደረጃ አሁን የነበሩ ሙዚቀኞች አሁንም ድረስ አሉ ወይስ አሁን ለውቅያኖስ አልበም አሁን ለምሳሌ አልበም ሪሊዝም ስትሰሩ ቀጣይነትን በእርግጠኝነት ኮንሰርትም ይኖራል ኢቨንቶችም ይኖሩታል ድጋሚ አዲስ ባንድ ነው የምትሰበስበው ወይስ ደግሞ የነበሩ ሙዚቀኞች ተመልሰው ዛይን ሬብልስን መልሰው ያቆሙታል እንግዲህ ምን መሰለህ እንደ ሁኔታው ነው አሁን ያለ እርግጠኛ የሆንኩባቸው ሰዎች አሉ ለምሳሌ አንደኛው ራስ አሉላ ነው እሱ አሁን የባንዱ ኪቦርዲስት እሱ ነበር አንደኛው ኪቦርዲስት እሱ ነው ሶ ኦሬዲ አንደኛው ማንዶ ናቃለ የባንዱ ሜምበር ኤበኒ በሃርመኒ ደረጃ ኤበኒ እንዳለች አውቃለሁ ሁለተኛው ሜምበር እሷ እንዳለች አውቃለሁ አንደኛው ደግሞ እኔ ነኝ ከዛ ውጪ ፍጹም ሁሌ ዊሊንግ ነው አለ ጊታር የሚጫወተው የነበረው ግን ሌላ ድራም ቤዝ ምናምን ወደ ስራው ወደ እንቅስቃሴው ሲመጣ እና ደግሞ በፊት ኮንትሮባንድ የነበረን ባንድ ላይ 5 ሜምበር ነው አይደል ላይክ ድራም ሊድ ቤዝ ምናምን ኪቦርድ ምናምን ትላቸው ማለት እነሱ ናቸው ሁለት ኪቦርድ ምናምን ሳክሶፎን ትራምፔት ምናምን በጣም ወሳኝ ነገር ነው ብራስ ሴክሽኖች በጣም ወሳኝ ነው እና በብራስ ሴክሽን ጨምረን ሰርተናል የተለያየ ጊዜ ግን የባንዱ አባል ሆኖ አልነበረም የተለያየ ጊዜ የመጡ ልጆች ናቸው ከዚህ በኋላ ግን ስናቋቁም የባንዱ ለታሪክም ተመልክቻለሁ ለታሪክ አሁን አልበሙ ላይ ነው ጃላይትን ተቀርጿል ኮንትራስቴም ላይ ተቀርጿል እሱን የተጫወተው ላይቭ ከዛ ውጪ ለታሪክና ያየው ከማሃሪ ብራዘርስ ጋር እሱ ላይ ሚውዚኮሎጂ ላይ ከማሃሪ ብራዘርስ ጋር ስለሚጫወት እዛ ላይ አብሮኝ ያየው እንጂ የኛ የነበርንባቸው መድረኮች ላይ ኮንትራባንድ ሲጫወት ሌሎች ነበሩና በተለያየ አንድ ብላክ ሳውንድስ ኦፍ ፍሪደም የተሰኘ ፕሮግራም ያዘጋጀው ግሩፕ ነበርና እነሱ ያዘጋጁት ምን ሩትስ ነበር እንዴት ስማቸው ጠፋኛል አንድ መተው ነበር እዚህ ትልቅ ኮንሰርት ተዘጋጅቶ ነበር ከጀሜካ መተው ምናምን እዛ ላይ ስንሳተፈው የነበሩት አንድ ትራምፔት እና አንድ ሳክስፎን ለዛ ዝግጅት ነው የተሳተፉት ከኛ ጋር ከዛ ውጪ ደግሞ ሌላው ስንጫወት ሌሎች ነበሩ እንደዛ እና አሁን ግን አብሮ የሚቆይ ለማድረግ እንሞክራለን እንግዲህ ሁኔታው ከፈቀደልን አብሮን የሚቆይ አብሮን የሚሰራ ሙሉ ብራስ ሴክሽን ያለው እና ሙሉ ባንድ ያለው እስከ 8-9 ሰው የተሟላ ባንድ ለማድረግ ነው አላማው
በምኞቴም ማየት የምፈልገውም እንደዛ እንዲሆን ነው እንደዛ እንዲሳካ ነው ንቃት አልበምንም ይሁን ውቅያኖስ አልበምንም የራሱ ባንድ ኖሮት እዚህ ብቻ ሳይሆን ቀደም እንዳልነው እንዳነሳ ነው ከኢትዮጵያም ውጪ ወጣችሁ ሙዚቃዎችን የምታቀርቡበት ሀገራችንንም ብሎም ደግሞ የኢትዮጵያን ሬጌ ሙዚቃንም እንደዚሁ መልሳችሁ የምታስጠሩበት እንዲሆን ከልብ ምኞቴ ነው ሲደምካም ከአልበም ውቅያኖስ አልበም ላይ በጣም የወደድኩት ስራ ነው ከንቁም በመቀጠል ማለት ነው በጣም ደስ ይላል ሲደምካምን እንጋብዝና ስለሱ በተወሰነ አንዳንድ ሐሳቦች የምናነሳ ይሆናል እሺ አድማጮቻችን ፕሮግራማችን ይቀጥላል እስከ ቀኑ 6 ሰዓት ድረስ አርዲ ሚውዚክ ወደ እናንተ የደረሰ ይደመጣል የዛይን ሬብልስ ውቅያኖስ ወርቁ ዛሬ እንግዳዬ ነው ስለ ውቅያኖስ አልበም ሁለተኛ የዛይን ሬብልስ አልበማቸው ስራዎቻቸው ያወራን ነው ያለነው አሁንም ይቀጥላል ፕሮግራማችን አብረን እንድንቆይ በአክብሮት በፍቅር ጋበዝኳችሁ ዲጄ ፒቹ ፕሮግራሙን የመራው አብረን እንቆያለን የመሸጋገሪያ ሙዚቃዎችን እናድምጥና ሲደምካምን ሰምተን እንመለሳለን ቆንጆ ጊዜ ከአርዲ ሚውዚክ ጋር in whole smooth RD tell I what you're saying to I RD this is Rasquin Seb talking to I RD Ethiopian family RD universal history listen to RD music RD music አርዲ ሚውዚክ በጄኤፍኤም 106.7 ላይ ዞትር ሰኞ ረፋድ ከ4:30 እስከ ቀኑ 6 ሰዓት እንደዚሁም ዞትር አርብ ምሽት ከምሽቱ 12 ሰዓት እስከ ምሽት 1 ሰዓት ወደ እናንተ ይደርሳል የዕለተ ሰኞ ፕሮግራማችን በአፍሪካን ኒው ሂትስ የዛይን ሬብልስ ከአዲሱ አልበማቸው ውቅያኖስ ጋር በተገናኘ ውቅያኖስ ወርቁ እዚህ ስቱዲያችን ተገኝቶ ስለ ስራቸውም ቀድሞ ስለነበረውም እንደዚሁም ደግሞ ስለ አዲሱ አልበምም እንደዚሁ ያወራና ያለነው ከአዲሱ አልበም ላይ ሲደምካም የተሰኘውን የዛይን ሬብልስ ሙዚቃ ነበር ያደምጥ ነው ስለ ሙዚቃው በተወሰነ ውቅያኖስ እንዲያወራኝ ቀደም አንስቼለት ነበር ጥልቅ የሆኑ ሐሳቦች አሉ ቀደም ያልኩትም ሁለት ድምጽ ተሰማላችሁ እዚህ ላይ ልክ ዲማርኮ የመጣ ጊዜ መልኩን ለማየት እንዳሆነ ኢንተርኔት አክሰሱ ብዙ ስላልነበረ ድምጽም ብቻ ነበር መጀመሪያ የሰማነውና ሁለት ሰው ነው አንድ ነው በጣም ክርክር ነበር ከዛ በኋላ ነው ሁለት መሆኑን ያወቅነውና እዚህኛው ላይም አሁን ኮረሱን ወይ ማዝማቹን ያልክበት ከዛ ደግሞ ቁጥሩ ላይ ስትመጣ ያልክበት የተለያዩ ድምጾች ናቸው አንድ ሰው ላይ እንደዚህ የተለያዩ ፍሌቨሮች ማድመጥን በጣም የሚያስደስት ነው ሲደምካም እስቲ የተወሰነ ነገር በለኝ ስለሙዚቃ ሲደምካም ሙዚቃው ከግዴ ይሄን አልበም በአጠቃላይ ወደ የፈጀው አሁን ቀንና በጣም ቁጭ ብለን እየሰራን 8 ወር አካባቢ ነው የፈጀብን ኦኬ የተቀመጡ ሐሳቦች ግን ነበሩ ይሄ ሲደምካም ኦሬዲ ሐሳቡ ነበር እና እኔም ወደ ዛንዚባር ከሜዲ ፊት የሆነ ጀምሬ ቢቱን ጀምሮ ሊሆነ ነገር ይዤው ነው እና ከዛ በኋላ በደንብ ኢቮልቭ ያደረገው ግን ሲደምካም መጀመሪያም ሐሳቡ ሁሌ ይመጡብሃል አይደለም ታቃቸዋለህ ማለት ነው ይመጡብሃል በቃ አንተን ጠራቶችን ልትላቸው ትችላለህ ይሄ ባህልን ሊያጠፉ ሊሆን ይችላል ማንነትን ሊወስዱብህ ሊሆን ይችላል ዓለም አሁን ያለው ይሄ መንፈሳዊነትን ሊሆን ይችላል ትግሉ ገባና ይሄ ዓለማዊና መንፈሳዊ ልትለው ትችላለህ ግን ሁሌ ያለው የሆነ ግብ አለ between the good and the bad እና ያ ሁሌ ክፉ ሁሌ እንትን ጥሩ ሆነ አንተ አርፈ ተቀምጠ ይመጣል እሱ ራሱ በራን ኮክቶ ነው የሚመጣው እና they see them come they never stop የሚለው ዘፈኑ ራሱ መቼም ማያቆሙ ምን ያ ግን we always prevail
we are always born ready we are always born ready and we could go try but they are going to fail ምክንያቱም እኛ with our father's guidance we always prevail ሁሌ አባታችን አለ ከኛ ጋር የምታምን ከሆነ እምነት ካለ አባት አለ ታሸንፋል እንዳልከው ነው አዎ stronger than a rock ዘፈኑም ራሱ stronger than a rock even diamond is strongest rock ከሱ በላይ ጠንካራና squeeze upon Babylon ስለዚህ ጦርነቱ ዋናው ዚያት ከባቢሎን ጋር ነው ባቢሎን የታገለለ against the system ማለት ነው against the system Babylon system exactly ያ ደግሞ ረጅም አመታት አፍሪካችንን በባርነት ይዞ የነበረ አሁን ደግሞ በዘመናዊነት ወይም ደግሞ ሞደርን ሜንታል ስሌቨሪ በመንደለው በዛ አይነት መንገድ መጥቷል አሁንም መምጣቱንም አላቆመም ከዛም ባለፈ ደግሞ እኛን ወደ ዘረኝነት ወደ ብጥብጥ ወደ ተለያዩ ማንነቶች ወደ ማንፈልጋቸው ማንነቶች የሚከተን ነገር ሁሉ ጊዜ መምጣቱ አይቀርም ማለት ነው አይ በቃ በትገልጻዋል ይሄ ነው ኦራተር እናንተን ልዩነት እዚህ ላይ ነው በደንብ ገለጽከው አንተ እኔ በሙዚቃ ነው የምገልጸው አንተ ትገልጸው ያ ነው በቃ ባቢሎን ሲስተም ነው የምንታገለው ያን ስለ ትግሉ ነው የማወራው እዚህ ላይ ትግሉን ይገልጸዋል እንዴት እንደሚመጡ እነሱ እኛ ደግሞ እንዴት እንደምንመልሳቸው እንዴት እንደምናሸንፋቸው ግን እነሱን ለማሸነፍ ዋነኛ ነገር መጀመሪያ ጠላትን ማወቅ አለበት ማወቅ አለበት ከዛ አቅምህን ማወቅ አለበት ጠላትህን ማወቅ አለበት ታሪክህን ማወቅ አለበት ማንነትህን ማወቅ አለበት ስለዚህ ያንን ነገር ይዘህ ያንን ከያዝክ ንቅንቅ የለም በሙዚቀኞች ብቻ ሳይሆን ቅድም እንዳልኩት አፍሪካ ላይ በተለያዩ መንገዶች እንደዚህ የመንቃት ወይም ደግሞ የነበረንን ነገር የማስመለስ ያልወሰደንን ያልተወሰደብንን ያለንን ነገር ደግሞ በመልሶ የበለጠ ለማጠንከር ምዕራብ አፍሪካ ላይ ያሉ ሀገራት ቡርኪና ፋሶን እንደምሳሌ ብናነሳ በጣም ደስ የሚል መሪ መጥቶላቸው ምን ፈልገውን አይነት አካሄድ ወይም ደግሞ አፍሪካ መሪዎች እንዲሆኑልን ምን ፈልገውን አይነት አካሄድ እየተመለከትን ያለ ነው በሙዚቃኞች ወይም ደግሞ በጥበብ ሰዎች ደግሞ እንዲህ አይነት ሰዎች ሲደገፉ ምን ጊዜም ሀገርም ዓለምም ተመራው በጥበብ ነውና ከፊት ያ ነገር ሲቀድም የበለጠ መጠናከሩ የማይቀር ነው በያስባለሁ በጣም በትክክል በውቅያኖስ አልበም ላይ ቅድም የጋበዝናችሁ ቁም ሐሳቡ በጣም ትልቅ ነው አንዴ ሰምተነው ከዛ ደግመን ስንሰማው እንደገና ሌላ ሐሳብ መልሶ የሚያጨር ነው አሁን ሲደም ካምም እንደዚሁ በተለያየ መንገድ ዛሬ ማንነታችንን ለመውሰድ መጡብን ብለን ብናስብ ነገ ደግሞ የሆነ ነገር አድርገን ሙዚቃውን ስንሰማ ሌላ ነገር ልናስብ እንችላለን ብዙ ሐሳብ ነው ውስጥ ያለው በጣም ትክክል ብዙ ነገር ነው ያለው ሐሳብ ያላቸው ሙዚቃዎች አሁን በእኛ ሀገርም አይደለም በዓለም አቀፍ ደረጃ የመውጣት ወይም ደግሞ ሜንስትሪም ላይ የመገኘት እድላቸው በጣም ጠባብ የሆነበት አጋጣሚ አለ ያንን እንመለከታለን ያንን ፈተና ተቋቁማችሁ 24 አመት ሙዚቃ ኢንዱስትሪ ላይ መቆየት ከዛም ብሎም ደግሞ አልበሞችንም ነጠላ ዜማዎችንም ማበርከት በጣም የሚያስደስት ነው በሉ ግፉበት የሚል የአርዲ ሚውዚክ ሐሳባችን ነው ሬጌ ሙዚቃን በጣም እንወዳለን ከሀገራችን ጋርም ስለሚቀራረብ ከሀገራችንም ጋር በደንብ ሐሳቧን ስለሚያነሳላት ማለት ነው ካልበሙ ላይ ሌላ ሐሳብ ወይም ደግሞ ሌላ ሙዚቃ እንደው ይሄን ቢያደምጡት ይሄንን ቢሉ ብለህ የምትለው እንደ ሐሳብ ብናነሳው አሁን ቁም ሲደምካም እና አስታቸዋል ሌላም እስክስን ከፍተሃል ምናምን እና ቢያደምጡት አሁን እቺ ሁሉም ልጆቼ ናቸው እንደ ሐሳብ ማያቸውና ፓውንድ ሳውንድ ሲስተም ስለ ሳውንድ ሲስተም ስለ ሬጌ ሙዚቃ ነው የሚያወራው እሱም አለ ኦር ስጦታዬ ደግሞ የሞር ወደ የፍቅር ሙዚቃ ነው እሱም አለ ስጦታዬ በጣም ደስ የሚል ሙዚቃ ነው ብዙ ጊዜ የሬጌ ሙዚቃን ሲታሰብ ወይም ደግሞ ሬጌ ሙዚቃን ሰዎች ሲያነሱ የፍቅር ሙዚቃ የሌለው ቦብ ማርሊ ራሱ መቼ የፍቅር ሙዚቃ ተጫውቶ ያውቃል ብለው የሚያነሱ ሰዎችም አሉ ነገር ግን በጣም የሚያማምሩ የፍቅር ሙዚቃዎችን ሰርቷል ቦብ ማርሊ ከዛም ደግሞ ራሱን በቻለ በሬጌ ሙዚቃ ስልት ላይ ላቨርስ ሮክ የተሰኘ የፍቅር ሬጌ ሙዚቃዎች በሩት ሬጌ የሚጫወቱ በጣም በርካታ ሬጌ ሙዚቀኞችን እናውቃለን በዚህ አልበም ላይም በውቅያኖስ አልበም ላይም ስጦታዬ ቀድሞ በነበሩት ወይም ደግሞ የሬጌ ሙዚቃ ስልት በደንብ ባለም አቀፍ ከመምጣቱ በፊት ድክ ያለ በነበረበት ወቅት እስካ የተሰኘ የሙዚቃ ስልት አለ ሮክ ስቴዲየም እንደዚሁ የሚነሳ ነው እስካ የሙዚቃ ስልትን ልክ እንደ ሬጌ መሆኑን ብዙዎቻችን ወይም ደግሞ ብዙዎች እዚህ ሀገር ያሉ ሰዎች ያውቁታል ኢዮብም ተጫውቶበት በስካ የሙዚቃ ስልት እናውቃለን ስጦታዬን እስቲ እናንሳ እውነተኛ ታሪክ ነው ወይስ ጀስት ሐሳብ ነው ስጦታዬ እውነተኛ ታሪክ ነው ለባለቤቴ የጻፍኩት ኦኬ ሲምፕሊ በቃ ዳሴት ለሷን የምገልጽበት ዘፈን ሙዚቃ ነውና በእውነተኛ ታሪክ ላይቭ
አድምጠነው እንመለስና ስጦታዬን ከዛ ወደ ማገባደጃችን እንመጣለን ማለት ነው። ቆንጆ ጊዜ ካርዲ ሚውዚክ ጋር በጄኤፍኤም 106.7 ላይ ዲጄ ፒቹ ፕሮግራሙን የመራው አብሬያችኋለሁኝ። ውቅያኖስ ፍቅሩ ደግሞ እንግዳይ ሆኖ አብረናችሁ የምንቆይ ነው የሚሆነው። አብረን እንቆይ። አርዲ ሚውዚክ በጄኤፍኤም 106.7 ላይ የለተሰኘው ረፋድ ፕሮግራማችን አሁንም እንደቀጠለ ነው። እስከ ቀኑ 6 ሰዓት ድረስ አብረን እንቆያለን። ስጦታዬ ከዛይን ሬብልስ ውቅያኖስ ሁለተኛ አልበማቸው ላይ የጋብዝናችሁ የፍቅር ሙዚቃ ነው። በስካይ ሙዚቃ ስልት ላይ የተሰራ ነው። ውቅያኖስ ወርቁ ስቱዲያችን ፍቅሩ አምጣጣቂ ፍቅሩ በጣም ትልቅ ይቅርታ ችግር የለው ነግረኸኝ ሰፊ ፍቅሩ ሰፊ ውቅያኖስ በሚለው ነግረኸኝ ትንሽ ወደዛ ወሰድኩት። ውቅያኖስ ፍቅሩ ስቱዲያችን ተገኝቶ ስለ ስራዎቹም እንደዚሁም ስለ ዛይን ሬብልስም አንስቶልኛል። በስተመጨረሻ ላነሳው የምፈልገው በቀጣይ ከውቅያኖስ አልበም ጋር ተገናኝቶ ኮንሰርት እንጠብቅ፣ ኢቨንቶችን እንጠብቅ፣ ስለሱም ማንሳልኝ። ከዛ ደግሞ ማመስገን የምትፈልጋቸው ያላነሳቸው ግለሰቦችም ካሉ ማመስገን ትችላለህ። እዚህ ስቱዲዮ መጥቼ ሳልናገረው አልሄድም ብለህ ያሰብከው ግን ደግሞ እኔ ያላነሳው ጥያቄም ካለ እነዚህን ሀሳቦች አንድ ላይ አሻግርልኝ። በጣም አመሰግናለሁ። መጀመሪያ በጣም እዚህ ስለጋበዝከኝ እዚህ ስለነበርን ጊዜ በጣም ደስ የሚል ጊዜ ነው። ያነሳናቸው ሀሳቦች በጣም ሰፊና ጥልቅ የሆኑ ሀሳቦች ናቸው። ስለ እንደዚህ አይነት ነገር መናገር ማውራቱ መነጋገሩ ራሱ በጣም መፍትሄ ያመጣል ብዬ አምናለሁና አመሰግናለሁ ለጥያቄዎች ማለት ነው። ጥያቄዎች በጣም ደስ ይላሉ። ከዛ በመቀጠል ደግሞ በሙዚቃው ላይ የተሳተፉት በሙሉ እንግዲህ ቅድም ስማቸውን በሙሉ ጠርቼዋለሁ። ሁሉም አሁንም አመሰግናቸዋለሁ ለነበራቸው ለሰጡኝ ጊዜ አብረውኝ እንዳሳለፉት አብረውኝ ለሰሩት። አሁን በቅርቡ ደግሞ አልበም ሪሊስም አዘጋጅተን ነበር። እዛም ላይ ለተገኙት በጣም አመሰግናለሁ። የዛን ቀንም እናንተ ሙዚቃችን ተጫውታችሁልናል። በጣም ደስ ይላል። ከዚህ በመቀጠል እንግዲህ እኛ ኮንሰርት ይኖረናል ወይ ላልጋልከው በእርግጠኝነት ይኖረናል። ታይሙን በትክክል እንግዲህ አሁን ስናረጋግጥ አሁን ትንሽ ጊዜ ሰው ያድምጠውና ሙዚቃውን አብሮት በደንብ ሲገባ ውስጡ ሲገባ አብሮን እንዲዘፍን እዛ ስንጫወት አብሮን እንዲጫወት ጊዜ ትንሽ ይሰጠዋለን። ግን ቀኑ እናንተ ነው ስናቅ ደግሞ ያው ታውቃለህ ቀጥታ እነግርሃለን። አንተም ትገኝልናለህ። በጣም ደስ ብሎኝ ለሚመጡ ወጣት 24 ዓመት እንግዲህ ትልቅ ነው። ያንድ ልጅ ተወልዶ አድጎ ኮሌጅ ገብቶ የሚመረቅበት እድሜ ነው። ሙዚቃ ኤክስፒሪየንስ 24 ዓመት ማለት ትልቅ ነው። እንደው ለሚመጡ ወጣቶች ሙዚቀኞች እንደዚሁም ደግሞ አሁን ሙዚቃ ላይ ሆነው ፈተና ላለባቸው ሙዚቀኞች ልታስተላልፈው የምትፈልገው መልእክት? ኦኬ፣ አሁን እየመጡ ላሉት ለወጣቶቹ መጀመሪያ የምጠይቃቸው ጥያቄ እርግጠኛ ናችሁ ወይ ሙዚቀኛ ለመሆን? እርግጠኛ ናችሁ ወይ? ይሄን መንገዳችሁ ነው ወይ? እንደ ሆቢ ነው ወይስ እንደ እንትን ነው? ይሄ ያለ አይደል ለምን ከጎን ያለ ነገር ደስ የሚል ነገር ነው? ትንሽ ፌመስ ለመሆን ፈልጎ ምናምን የተለያየ ምክንያት አለው አንዳንዱ የሚጠጋውና እንደዛ ከሆነ ጊዜያችሁን ገና ከሆኑ አታቃጥሉልም ብለው። ምክንያቱም ዝም ብሎ የውሸት ፍላጎት ከሆነ አይንቀሳቀሱ። እውነተኛ ሙዚቀኛ ነን ብላችሁ አምናችሁ ሙዚቃው ስለመግባት ከተዘጋጃችሁ ግን በቃ ምንም የሚያቆማችሁ ነገር የለም። እሱ መጀመሪያ ማወቅ አለባችሁ። ምንም የሚያቆማችሁ ነገር የለም። መንገዳችሁ ላይ በጣም ብዙ ፈተናዎች ያጋጥሟችኋል። በጣም ብዙ ቀኖች ተስፋ የሚያስቆርጡ የሚመስሉ ቀኖች ይኖራሉ። ግን በማግስቱ ስትነሱ ደግሞ ሌላ አዲስ ቀን ነው። ስለዚህ ወደፊት ወዳመናችሁበት ስሩ፣ ተገናኙ፣ ከሰው ጋር አውሩ፣ አናግሩ። ከሰው ጋር መነጋገር በጣም ወሳኝ ነው። እኛ ያኔ ተቀርቅረን አንድ ቦታ ምናምን ራሳችን እየሰራን ሰው ጋር እንዴት እንደሚደረስ አላወቅንም። አሁን ዘመኑ የቴክኖሎጂ ዘመን ነው። መውጣት ትችላላችሁ። የምትሰሩትን ነገር አውጡት፣ አትቋጥሩት፣ ይውጣ። እነቱም ችሎታ ካላችሁ እንደገና ሄዳ ስለምትሰሩ ይውጣ፣ ያስተዋውቃችኋል፣ በደንብ ትወጣላችሁና ወደፊት። ስለዚህ ሙዚቀኞች የምር ሙዚቃን መውደድ የሚለውን ነገር አስቡት። ከዛ ደግሞ ይሄ ነገር እኔ የምፈልገው እስከ ህይወቴ ፍጻሜ ልሰራው የምፈልገው ነገር ነው ብላችሁ ከደመደማችሁ ምንም የሚያቆማችሁ ነገር የለም። የዛይን ሬብልስ የውቅያኖስ መልእክት ነው። ሄኖክ ማሪ የመጀመሪያ ተዋውቀው ለአንድ ስራ ሳናገረው ትንሽ ልጅ ነኝ፣ እነሱ ማሪ ብራዘርስ በደንብ ይታወቃሉ እና አየንና ሙዚቃ መውደድና ሙዚቃ መስራት በጣም የተለያዩ ነገሮች ናቸው
በዛም ልትወዱት ይገባል። ብዙ አልፊ ነገሮች አሉ። አሁን አንተ ያልከንን ነገር እንደዚህ እንደ ሐሳብ መክሮኝ ነበረ። ስለዚህ ለወጣቶች ሁሉ ጊዜ የምምለው ጠንካራ ሆናችሁ ሙዚቃን የምትወዱ ከሆነ እስከ መጨረሻው ድረስ ታገሉለት። ያ የታገላችሁለት ነገር ፍሬ ማፍራቱ አይቀርም ማለት ነው። ደስ ብሎኛል ስለመጣ ስለተገናኘን በጣም ደስ ብሎኛል። እኔም በጣም ደስ ብሎኛል። ውቅያኖስ አልበምን አድምጡላቸው። የዛይን ሬብልስ በራሳቸው ዛይን ሬብልስ ዩቲዩብ ቻናል ላይ ታገኙታላችሁ። በጣም የሚያማምሩ 10 ትራኮች በሙሉ ባንድ የተሰራ ሙዚቃ ነው ማለት ያስደፍራል። ምክንያቱም ሁሉም የሙዚቃ መሳሪያዎች በላይቭ በድጋሚ የተሰሩ ነው። ለነበረን ጊዜ በጣም እጅግ አድርጌ ነው የማመሰግነው። እናንተ አድማጮችም ሐሳብ አስተያየቶቻችሁን ስላደረሳችሁን አብሮነታችሁ ካርዲ ሚውዚክ ጋር ስለነበረ በጣም እጅግ አድርጌ ነው የማመሰግነው። የቀረን ነገር ቢኖር ለአርብ ምሽት ቀጠሮ ይዞ መለያየት ነው። አርብ ምሽት 12 ሰዓት ላይ ባርዲ ሬጌ ሴሽን በሬጌ ሙዚቃ ምርጫዎች ዳግም ተመልሰን እንገናኛለን። እንድንገናኝ አምላክ ፈቃድ እንዲሆን ከልብ አድርጌ የተመኘውኝ ፕሮግራሙን አዘጋጅቼ የቀረብኩላችሁ ፕሮግራሙን በመምራት አብሬያችሁ ቆይታ ያደረኩት ዲጄ ፒቹ ነበርኩኝ። ውቅያኖስ ፍቅሩ ደግሞ ከዛይን ሬብልስ ዛሬ ክብር እንግዳ ሆኖ እዚህ ስቱዲያችን ላይ አብረናችሁ ቆይታ አድርገናል። እናመሰግናችኋለን፣ እንወዳችኋለን። የጀመርነው ሳምንት የስኬት ሳምንት እንዲሆን ከልብ አድርጌ የተመኘውኝ ፖንዴ ሳውንድ ሲስተም የዛይን ሬብልስ ሙዚቃ መሰናበቻ የሆነ መልካም ቀን ይሁንላችሁ። የጂኤፍኤም 106.7 ዝግጅቶች እኩለ ሌሊት 6 ሰዓት ድረስ ወደ እናንተ የደረሱ ይደመጣሉ። አብራችሁ እንድትሆኑ በአክብሮት ጋበዝኩኝ። Prepare for launch in 3, 2, 1. It's a showtime.